ኢትዮጵያ በዲጂታሉ ዓለም የሚገኙ ግለሰቦችና የቡድን አባላትን ጋብዘን ቆይታ እናደርጋለን። ዛሬ የሃሽታግ ኢትዮጵያ ፕሮግራማችን የዲጂታል 2030 የኢትዮጵያ ጉዞና የባለፉት ዓመታት ስራዎችን እየቃኘ ቆይታ የሚያደርግ ነው የሚሆነው። የሬዲዮ መስመራችሁን በኤፍኤም አዲስ 97.1 ላይ በማድረግ ዝግጅታችንን እየተከታተላችሁ አብራችሁ እንድትሆኑ እንጋብዛችኋለን። በስቱዲዮ ስልክ መስመሮቻችን 0115525484 እየደወላችሁ አጭር የጽሁፍ መልእክት ላይ ደግሞ 801 ላይ የጻፋችሁ አብራችሁ እንድትቆዩ እንጋብዛችኋለን። ዘመኑ የዲጂታል ነው። ፕሮግራሙ ሃሽታግ ኢትዮጵያ ነው። ወሬያችን ንግግራችን ደግሞ ስለ ዲጂታል ኢትዮጵያ 2030 ነው። አብራችሁ ነው። ዛሬ አብረናችሁ ቆይታ የምናደርገው ከአብርሃም አሰፋ ጋር ነው። ሃሽታግ ኢትዮጵያችን የጤና ፈርስት የቴሌ ሕክምና መስራችና ባለቤት ነው። ዲጂታል አማራጭን በመጠቀም ታካሚዎች በቀላሉ ሕክምና እንዲያገኙ ብሎም ደግሞ ሂደቱን የሚያቀልና አሰራሩን የሚያቀላጥፍ ስራ ተዘርግቷል። ጤና ፈርስት ሐኪምና ታካሚን ገጽ ለገጽ ግንኙነት በማስቀረት የካርድ ወረፋን መቀነስን ብሎም የምርመራ ትዕዛዝና ውጤትን ዲጂታላይዝ በሆነ መንገድ እንዲዘጋጅ ማድረግን ታሳቢ አድርጓል። በኢትዮጵያ የዲጂታል ዘመን ግልጋሎት ላይ መዋል ስለጀመረው አሰራር ከአብርሃም አሰፋ ጋር እንጫወታለን። ኢትዮጵያን ዲጂታል 2030 ጤናን ህክምናን እያነሳን ነው የምንቆየው። እንግዳችን ስቱዲዮ ደርሷል። እንደምን አለህ አብርሃም? እንኳን እንደምን አላችሁ፣ እንኳን ቆያችን። ደህና ነህ? ጥሩ ነው። ስራ ህይወት እንዴት እያደረገ ነው በዲጂታል ዘመን? ሁሉም ነገር መልካም ነው፣ አሪፍ ነው። ቀለል ብሏል አይደለ? ብዙ ነገር የዲጂታል ዘመን ሰው መሆን ብዙ ነገሮችን እያቀለለ ከስራ ጋር በተገናኘ ያለውን ድካምም እየቀነሰ ይመስለኛል። እንደዛ ነው ያንተም ህይወት? ያ እንግዲህ ቴክኖሎጂ አንዱ የሱ ትሩፋት ላይፍን ቀለል ማድረግ፣ ሲምፕል ማድረግ ነው ጠቀሜታው። ትልቁ ነገር እንግዲህ ቴክኖሎጂ ሲጠቀም ሩቲን የሆነችን አሰራሮች አውቶሜት በማድረግ በጣም ሲምፕል ኤፊሽንት በማድረግ የምጠቀምባቸውና እንዳልከው ቴክኖሎጂ ላይፍን በጣም ያቀላል፣ እያቀለለም ነው። እኛ ጋርም ልክ እንደዛ። በጣም ጥሩ። ዛሬ እንግዲህ ስለ ዲጂታል 2030 እያወራን እንቆያለን። መነሻችን በቅርብ እንግዲህ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት አንዱ የመደመር መንግስት መገለጫ ሆኖ የዲጂታል ዘርፍ ላይ በጣም በርካታ ስራ እየተሰራ ነው የሚገኘውና እዛ ላይ የዲጂታል 2030 ስትራቴጂ ይፋ ሆኗል። የዲጂታል 2025 አፈጻጸምና የነበርንበትም እየተቃኘ ነበረ እና ቦታው ላይ ነበርክ። ክቡር ጠቅላይ ሚኒስትሩን የመጠየቅ እድልም ነበረ። መሪን መጠየቅ ምን አይነት ስሜት አለው? ዋው በቀላል ጥሩ አጋጣሚ ነው ይወስዳል። ምክንያቱም ብዙ ጊዜ ስመኝ ነበረ ጠቅላይ ሚኒስትራችን ለመጠየቅ፣ በተለይ ቴክኖሎጂ በጣም በእውቀት በፕሪንሲፕልና የቴክኖሎጂን ጠቀሜታ በደንብ ስለሚረዱ የቴክ ሰው ሆነ ደግሞ እሳቸውን ለመጠየቅ የማይጓጓ ሰው የለምና በዛን ቀን ጥሩ አጋጣሚ ነው ያስባለውና በተለይ ደግሞ እኛም ጤና ፈርስት የዲጂታል ሄልዝ ላይ እየሰራን ስለነበርና እናልኩ በጣም ብዙ ጊዜ ስናፍቀው የነበረው ጊዜ ነበር እሳቸውን ለማግኘት። ያ ቀን ተሳክቶልኝ ጠይቄያለሁ። አዎ ያነሳውንም ጥያቄ ሰምተናል። ስለምትሰራቸውም ስራዎች ያወራን ቆይታ እናደርጋለን። እንዳጋጣሚ እናንተ ደግሞ የምትሰሯቸው ስራዎች ጤና ላይ ትኩረት ያደረጉ ናቸው። የጤና አገልግሎታችን በጣም መዘመን አለበት ሲባል አንደኛው አሰራሩ ከጊዜው ጋር ጊዜውን በመሰለ መንገድ መከወን ወይ ደግሞ መሰጠት አለበት የሚለው ነገር በተደጋጋሚ ይነሳልና ታካሚንም ተገልጋይንም ራሱ የህክምና ባለሙያውንም በቀላል መንገድ ማገናኘት የሚያስችል አሰራር ነው የዘረጋችሁት። ስለሱ ያወራን ቆይታ እናደርጋለን። ሃሽታግ ኢትዮጵያ ፕሮግራማችንን ስፖንሰር ያደረገልን ተቋም ኢትዮ ቴሌኮም ነው። ኢትዮ ቴሌኮም የዚህ የዲጂታል ዘመን አንዱ ተዋናይና ፈርቀዳጅ የሆኑ ስራዎችን ጭምር እየሰራ የሚገኝ ተቋም ነው። በዋናነት የዲጂታል ዘርፉን ስናነሳ ከግብይት ከአገልግሎት ጋር በተገናኙ የተለያዩ የላቁ ስራዎችን በመስራት ይታወቃል። ኢትዮ ቴሌኮም ስፖንሰራችን ተዘጋጅቷል። መልእክቱን እናድምጥና መልሰን ስናገኛችሁ አብርሃም ጋር ስለ ዲጂታል ኢትዮጵያ 2030 እየተጨዋወትን ሀሳቦችን እያንሸራሸርን የምንቆይ ነው የሚሆነው። አብራችሁ ነው። ፋና ወጊ ተቋማችን ከቴክኖሎጂ ጋር ገስግሶ የሞባይል ኔትወርክን በየቤቱ አድርሶ ከገጠር እስከ ከተማ በፈጣን ኔትወርክ አቆራኝተዋል። ሁሉም እኩል እንዲገለገል ሜዳና ፈረሱን አመቻችተዋል። አቅምን ባገናዘበ ዋጋ ጥቅሙ በፈለጉት ልክ ዝኔክሰስ
ቅንጡ የዘመኑ ስልክ ከኢትዮ ቴሌኮም ዘኔክሰስ ስልኮች በ4G ኔትወርክና ዋይፋይ ኢንተርኔት፣ ቴሌብርና ማህበራዊ ሚዲያዎችን እንደ ልብ ያስጠቅማሉ። 2000 ሜጋ አምፔር ባትሪ ስላላቸው ለረጅም ጊዜ ያገለግላሉ። በቴሌ ክላውድ ቋሚ ቦታ ፋይሎቹን በአስተማማኝ ሁኔታ መጠኑ እንደ ፍላጎቱ ከፍ ይላል። ከቴሌ ስቶሬጅ መጨመር ይቻላል። ኔክሰስ L127 በ2599 ብር ብቻ። ኔክሰስ L131 በ2699 ብር። ኔክሰስ L2028 ምቹ ኪፓድ ከተች ስክሪን ጋር በ2949 ብር። ስልኮቹን ሲገዙ ለ3 ተከታታይ ወራት የሚያገለግል 2 GB ኢንተርኔት በነፃ ይመረቅልዎታል። ዘኔክሰስን በዘመን ገበያ ይዘዙ አሊያም ከኢትዮ ቴሌኮም የአገልግሎት ማዕከላት ይግዙ። ኔክሰስ የሞባይል አፓራትስ ኢትዮ ቴሌኮም። ሃሽታግ ኢትዮጵያን ኤፍኤም አዲስ 97.1 ላይ ያደመጣችሁ ነው። ስፖንሰራችን ኢትዮ ቴሌኮምን እጅግ እናመሰግናለን። እንዳለው ኢትዮ ቴሌኮም የኢትዮጵያ የዲጂታል ጉዞ ላይ በዲጂታል ዘመን የተለያዩ ትልልቅ ስራዎችን በመስራት ኑሯችንን፣ ህይወታችንን ያቀለሉ የተለያዩ አሰራሮችን በመዘርጋት እናውቀዋለን። አንደኛው ደግሞ ቴሌብር ነው። ከዛ ባለፈ ደግሞ በዘመነ መንገድ አገልግሎቶችን ለማግኘት የሚያስችሉ አሰራሮችንም እንዲሁ እየዘረጋ ያለ ተቋም ነው። ስፖንሰራችን ስለሆነ እናመሰግናለን። የዛሬ እንግዳችን ያው እንዳልናችሁ አብርሃም ነው። አብርሃም የዲጂታል ዘርፍ ላይ የተሰማራ ወጣት ነው። ስለ ኢትዮጵያ ዲጂታል 2030 ጉዞ በተለይ ያለፉት ዓመታት የነበረንን አጠቃላይ አፈጻጸምና አዲሱን ስትራቴጂ መነሻ አድርገን ስለ ስራውም እየተነጋገርን ቆይታ የምናደርግ ነው የሚሆነው። ዲጂታል ኢትዮጵያ 2030 የሀገሪቱን የዲጂታል ሽግግር በኢኮኖሚ በማህበራዊና በመንግስት አስተዳደር ማዕቀፍ ውስጥ ለማካተትና በእስካሁኑ የተመዘገቡ የኢኮኖሚ ስኬቶችን ይበልጥ ለማጠናከር የተነደፈ ሀገራዊ ራዕይ ነው። ይህም ሁሉን አቀፍ እድገትና ዓለም አቀፍ ተወዳዳሪነትን ታሳቢ ስለማድረጉ ነው የተነገረው። በኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የተጀመረው የተግባር ስትራቴጂ በዲጂታል ኢትዮጵያ 2025 መሰረት ላይ ተገምቷል። ከ10 ዓመት የልማት እቅድና ከሀገር ውስጥ የኢኮኖሚ ማሻሻያ አጀንዳዎች መካከልም እንዲጣጣም መደረጉ ነው የተሰማው። በስትራቴጂው ቴክኖሎጂን እንደ አካታች እድገትና ተወዳዳሪነት እንደ አንቀሳቃሽ ሞተር ተደርጎም ተዘጋጅቷል። የዲጂታል ኢትዮጵያ 2030 የልማት ስትራቴጂ የሀገሪቱን የኢኮኖሚ እድገት ማሸጋገር ላይ ትኩረት የሚያደርግ ነው። በተለይም ቅድሚያ የሚሰጣቸው ዋናውና ጉዳዮች ዲጂታል ስራ ፈጣሪነትን ማሳደግ፣ የኢኮኖሚ አካታችነትን ማረጋገጥና በሁሉም ዘርፎች ሉዓላዊነትን የተጠበቀበት ዲጂታል ኢትዮጵያን እውን ማድረግ ነው። ሌሎች የምናነሳቸው ጉዳዮችም አሉ። ከዚህ ከዲጂታል 2030 ስትራቴጂ ጋር በተገናኘ እዚሁ ዘርፍ ላይ የዲጂታል ኢትዮጵያ ላይ ተሰማርተው የተለያዩ ስራዎችን እየሰሩ ከሚገኙት መካከል ነው አብርሃም። ቀደም ሲል ከመልእክቱ በፊት እንደነገርናችሁ ዛሬ በዋናነት ከሱ ጋር ቆይታ የምናደርገው ዲጂታል አማራጭን በመጠቀም ታካሚዎች በቀላሉ ሕክምና እንዲያገኙ ብሎም ደግሞ ሂደቱን የሚያቀልና አሰራሩን የተቀላጠፈ የሚያስችል አሰራር በመዘርጋቱ ነው። ጤና ፈርስት ሐኪምና ታካሚን ገጽ ለገጽ ግንኙነትን በማስቀረት የካርድ ወረፋን መቀነስ ብሎም ደግሞ የምርመራ ትዕዛዝ እንዲሁም ደግሞ ውጤትን ዲጂታላይዝድ በሆነ መንገድ እንዲዘጋጅ ማድረግን ዓላማ አድርጓል። ስለዚህ እናወራለን። ስለዚህ አብራችሁ እንድትቆዩ እንጋብዛችኋለን። ጥሩ እየተሰማ ነው መጀመሪያችን ያ ስለዚህ እንቀጥል። እንዳልነው ስለ ዲጂታል ኢትዮጵያ ነው የምናወራውና እኔ የት ነበርን አሁን ምን ላይ ነን ከሚለው በጀምር በጣም ደስ ይለኛል። ያለፉት 3 እና 4 ዓመታት ላይ ያየናቸው በጣም በርካታ የሆኑ የዲጂታል ዘመን አሰራር አገልግሎቶች ፍጥነት እኔን በግሌ በጣም ይገርመኛል እና አንተ ደግሞ የትምህርት ደረጃህም ኮምፒውተር ሳይንስ ነው። ከሂሳብ ወደ ኮምፒውተር ሳይንስ ነው የመጣኸው እና እዚህ ዘርፍ ላይ ቆይተሃል እና የተሻለ አስተውሎት እንዳለ አስባለሁኝ። ወደ ኋላ ልመለስ። የዛሬ 3 4 5 ዓመት በፊት የት ነበርን? አሁን ምን ላይ ነን? ካንተ አስተውሎት ምልከታ እንነሳና ሀሳቦችን ያነሳን እንቀጥላለን። አብርሃም መልካም። የዛሬ 3 4 ዓመት ከዛም በፊት ስንመለከተው በተለይ ኢትዮጵያ ውስጥ ማህበረሰቡ ወይም እንደ ካምፓኒም እኔም በዛ ሰዓት ላይ የተለያዩ ሲስተሞችን ዌብሳይቶችን እንሰራ ነበርና
ሶ የነበረን ኮሚኒኬሽን ወይም የነበረን የቢዝነስ አውቶሜሽን በጣም ኢቭን ዞ ዌብሳይቶችን ሲስተሞችን ብሰራ በተለይ ከክፍያ ስርዓት ጋር በተገናኘ ስቲል ማኑዋል ነበር ያኔ። ስለዚህ ኦንላይን ዌብሳይት ገንብተ ላውንች አድርገ ክፍያውን ግን በባንክ ትራንስፈር የምትቀበለው በዛን ጊዜ ነበረው። ከዛ ባለፈ የኢንተርኔት ኮኔክቲቪቲም ቢሆን ያኔ 2G 3G ነበረ። ያን ያህል ፈጣንም ብትፈልገውን ዳታ ፕላስ ደግሞ ኮኔክቲቪቲው በጣም ታፍ ወይም ደግሞ በተወሰነ ሜጀር ከተሞች ላይ ነው እንጂ እያንዳንዱ ሰው ጋር በዛ ሌቭል አልነበረም። ስለዚህ ሶሳይቲውም ወይም እንደ ማህበረሰቡም ትራንዛክሽኑ ሞር ኦፍ ካሽ የነበረ ነው። ስለዚህ ግብይቱን በካሽ ነው። ሰርቪሶችንም ብሰጥ ሰርቪስ ቢኖርም ኦንላይን ግብይቱን ኦንላይን ካላደረከው ስቲል ምንም ብዙ ሙቭ አታደርግም። ኦንላይን አፕላይ ለማድረግ ሲቪን ኦንላይን አፕላይ ልታደርግ ትችላለህ። አንዳንዴ ማስታወቂያዎችን ኦንቦርድ ላይ የምትለጥፍ ከሆነ ስቲል ሰው ይመጣል ማለት ነው። መረጃን ለማድረስ ሞተር የምትጠቀም ወይ መኪና የምትጠቀም ከሆነ ስቲል ማኑዋል የሚሆነው። ስለዚህ ዲጂታል እንትኑ ትንሽ ታፍ ያደረገው የነበረው ፖሊሲዎች አልነበሩም። ለምሳሌ የክፍያ ስርዓት ፖሊሲዎቹ ሪፎርም ከተደረገ በኋላ ሰዎች ኦንላይን ሰርቪስ ማግኘት ቻሉ፣ ሰርቪስ መስጠት ቻሉ ማለት ነው። ስለዚህ ትልቁ የነበረው የፖሊሲ ለውጥ ነበረ። ስለዚህ ዲጂታል 2025 ስንመለከት ያንን ፖሊሲ ተቀይሮ ኢምፕሊመንት ተደርጎ በቃ በደንብ የዲጂታል እንትኑን ከዲጂታል ኢኮኖሚ ማግኘት ያለብን ነገር በደንብ ያሳየ ነበር እና ትልቁ ድራማቲካል ከተሰሩ ነገሮች አንደኛው የዚህ አይነት ፖሊሲዎች ወጥተው ኢምፕሊመንት መደረጋቸው ነው አይደለም። አሁን እኮ በሜትር ታክስ ጠራለ ለምን ኦንላይን ስለምትከፍል ነው። አፕላይ ታደርጋለህ ወይም ሾፕ ታደርጋለህ፣ ኦርደር ታደርጋለህ፣ መክፈል ቻልክ ማለት ነው። ስለዚህ ለኔ ያን ጊዜ የነበረው ካሽ ቤዝድ የሆነ ሶሳይቲ አሁን ወደ ካሽለስ። ስለዚህ ሰርቪስ ለመስጠትም ለማግኘትም ያንተ ፊዚካል ፕሬዘንስ አያስፈልግም። ስለዚህ ያን ያስቻለው አንደኛው ፖሊሲ ለውጥ መኖሩ፣ ሁለት ደግሞ ኢንፍራስትራክቸሮች ጊዜውን በሚመጥን ሌቭል ላይ በጣም እያደጉ ባይዛይ ዳይናሚዝሙ በጣም ፈጣን ነው። እንደ ድሮ አይደለም፣ የስላግ አይደለም፣ በጣም ነው። ዊዝን አ ዊክ ዊዝን መንዝ ውስጥ ብዙ ቼንጆችን ማየት ቻለና በተለይ 2025 በጣም የሚገርም ፋውንዴሽን ነው የጣለው። አሁን ኦልሞስት አሟሙቀን እንግዲህ አሁን ሪል ፋይቲንግ ውስጥ ልንገባ ነው ማለት ነው። ከዚህ ከ2030 የምንጠብቀው በቃ ሪል ሪዛልት ሪል በቃ አክተር ሆነን እዛ ኢኮኖሚ ውስጥ ኤቭሪባዲ አንደር በሚባል ደረጃ ማግኘት ያለብን ኢኮኖሚና ማርኬት ሼር ጌን ማድረግ ናት ኦንሊ ኢትዮጵያ ውስጥ ብቻ አይደለም፣ ኢቭን ከአፍሪካ ጭምር ከዓለም ማግኘት ያለብን ኢኮኖሚ ሼር ፔኔትሬሽንን ማሳደግ መቻል አለብንና የ2025 የነበረው ሁኔታ እሱ ነበር ማለት ነው። ኮቪድ ትልቁ ኢምፓክት ነው ብዬ አስባለሁ ለኔ። ኦፍ ኮርስ ታፍ የሆነ ታይም ነው፣ ብዙ ቻሌንጆች ነበሩን፣ ብዙ የሰዎችን ህይወት ቀጥፎ ሊሆን ይችላልና ነው። ግን ያ ኢንሲደንስ ነገሮች በፍጥነት እንዲቀያየሩ እንደ ትልቅ ፑሽንግ ፋክተር ነው ቢወስደዋለሁ። ምክንያቱም የጤናው ዘርፍ ላይ በደንብ ስለማየው ማለት ነው። ያኔ ሶሻል ዲስታንሱ ሰው ቤቱ እንዲቀመጥ፣ ስለዚህ ኮኔክት እንዲሆን ቨርቹዋሊ ትምህርት አቴንድ እንዲያደርግ፣ ቨርቹዋሊ ስራ እንዲሰራ እድሎችን ፈጥሯል። ያ ፑሽንግ ፋክተር ማለት ነው። ስለዚህ ምንድነው ከቴክኖሎጂ ጋር ቶሎ ስዊፍትሊ እንድንለማመድ ፕራክቲስ እንድናደርግ እድሉን የከፈተልን ታይም ነው ያስባለሁ። ስለዚህ ሕክምናን ለማግኘት ወደ ተቋማት ሄድም ያኔ እቤት ሆነ ነበረ። ስለዚህ በስልክ በኢንተርኔት አክሰስ ማድረግ ያኔ ነው ጀመርነውና ኢቭን ኢትዮጵያ ውስጥ አይደለም እንደ ዓለምም የቴሌክምና እንዲመጣ ትልቁን ፋክተር ከተጫወቱት ነገሮች አንደኛው ኮቪድ ነው። ሁለተኛው ይሄ የቴክኖሎጂ ማደጉ ስማርትፎን ኢመርጅ ማድረጉ ሁሉን ነገር በስልክ ላይ እያለቀ ነው። አሁን መማር ትችላለህ በስልክ፣ መስራት ትችላለህ በስልክ፣ ሾፍ ማለት ትችላለህ። ኤቭሪቲንግ ስልክ ላይ ነው። ስለዚህ ቴክኖሎጂ የስልክ ስማርትፎን ማደግም ሌላው
ይሄንን አሁን የምንፈልገውን የቴክኖሎጂ ምርታ ካመጡት ፋክተሮች ሁለቱ ይጠቀሳሉ። እንደው ይሄን ነገር ወደ ሰው ስናስጠጋው እንግዲህ ቴክኖሎጂው መጣ ዲጂታልን ብለኸው አሰራሩ በጣም የተቀላጠፈ የዘመነ እንዲሆን ለማስቻል ብትዘረጋውም ወደ ታች ሲወርድ እያንዳንዱ ማህበረሰብ ጋር ነው የሚመጣውና እኔ በእነዚህ በጣም በጥቂት አመታት ውስጥ 3 እና 4 አመታት ውስጥ እንደ ኢትዮጵያዊ ሰው ለዲጂታል ዘርፍ የሰጠው ምላሽ ምንን ያመላክታል? በጣም የፈጠነ ነው። እንደው ቀደም ስናወራ ስቱዲዮ ከመግባታችን በፊትም እንዳጋጣሚ የዲጂታል 2030 ስትራቴጂ ይፋ ሲደረግም ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እንዲያነሱት ነገርም ህዝቡ ጋር የነበረው የግብይት ስርዓት እንግዲህ በገንዘብ ነበረ። አሁን ካሽለስ መሆኑ በዲጂታል አማራጭ መታገዙ አንድ ማሳያ አድርገው ሲጠቅሱትም ነበረ። እናነሳዋለን። ወደ ሰው ጋር ግን ብናወርደው ደስ ስለሚለኝ ነው ማነሳለ። የህዝቡ ቶሎ ምላሽ መስጠት ምንን ያመላክታል? አማራጭ ስለሌለው ነገሩን ስላቀለለለት እንዴት ባለ መንገድ ትገልጸዋለህ? ያ በሁለት መንገድ አይ ቲንክ ይመስለኛል ለኔ። አንደኛ ዲጂታል ወይ ቴክኖሎጂ እንድቀደም እንዳረ ነው ነገሮችን ሲምፕሊፋይ ያደርጋል። ረጅም ሰልፍ ለምንድን ነው የምሰለፈው? ያንን ታይሚንግ ወደ ፕሮዳክቲቭ ወደ ሆነ ስራ መቀየር እችላለሁ። መሰለፌ is not important። ከአንድ ቦታ ወደ አንድ ቦታ አንድን ነገር ለማከናወን ገንዘብ ለመክፈል ወይ ለመቀበል ያን ጊዜ ማጥፋት is not important ማለት ነው። ቴክኖሎጂ በመጠቀም ግን ካለበት ሆኖ ግን የምትፈልገው ጫፍ ላይ እና ኢትዮጵያ ውስጥ አይደለም የምትፈልገው ጫፍ ላይ ሰርቪስንም እይታንም ማድረግ ትችላለህ ማለት ነው። ስለዚህ ሲምፕሊፋይ ያደርግልኝ ማለት ነው። ገባረለም። ስለዚህ ያንን ኮስት ኢፌክቲቭ ስለሚያደርግ በመፈልገው ኢንስታንትሊ አድሬስ ማድረግ ስለምፈልግ ቴክኖሎጂ ቬሪ ኢምፖርታንት አንዱ እሱ ነው። አሁን ያለው ትሬንድም እሱ ነው። ምክንያቱም ሾፕ ማድረግ ትፈልጋለህ፣ በቃ ቤት ቁጭ ላይ you can check everywhere ያለውን ፋሲሊቲ ያለውን ሰርቪስ ያለውን ፕሮዳክት አክሰስ ማድረግ የምትችልበት ጊዜ ተፈጠረ ማለት ነው። ኦፍ ኮርስ የነበረው በፊት እንደ ባየር እቃን አይተህ ዳሰህ አይደለም በፊት ምንገዛው። አሁን እሱ እየቀረ ነው በቃ። ምክንያቱም አሁን ያለው ታይም ዲጂታሊ አንድ ቦታ ላይ ኮኔክትድ ሆነ የምትፈልገውን ሰርቪስ መስጠት ወይ መቀበል የምትችልበት ነውና ያ ላይፍን ስራህን አውቶሜት በማድረግ ሲምፕሊፋይ ያደርጋል። ኢፌክቲቭነስንም ውጤትንም በዛ መጠን ያሳድጋል ማለት ነው። ሌላ ፑሽንግ ፋክተር ያስፈልጋል። ቼንጅ ውስጥ ለመግባት ቼንጅ ሬዚስታንት ልንሆን እንችላለን አይደለም ከዚህ በፊት በነበረው። ስለዚህ ያንን ፑሽ ፋክተር ያስፈልጋል። ስለዚህ ኦንላይን የምትከፍለው ካልክ there is no option አቶ ገፊ ምክንያት ይሆናል ያስፈልጋል። አሰራሩ ወደ ግዴታ ሲመጣ ምክንያቱም ካላደረከው በተለያየ ለምሳሌ ማኑዋሊም ኦንላይንም ትከፍላለህ ካልክ ድሮ ፕራክቲስ ያደረኩበት ማኑዋል ኮምፎርታብል አድርጎ ሊሆን ይችላል። እዛ ጋር ተሰለፍ የማጠፋው ታይም ሴንስ ላላደርገው ይችላል። አሁን ግን እሱን በር ከዘጋህብኝ has to be ነው በዚህኛው ኦፕሽን ዲጂታሊ መክፈል እንዳለብኝ ፊል አደርጋለሁ ማለት ነው። ዓለም ውስጥ መግባት ግዴታ ይሆናል። ይግድላል። ስለዚህ እነኚህ አስቻይ ሁኔታዎች ወይ ፖሊሲዎች ፑሽንግ ፋክተር ናቸው which is good። ለውጥ ደግሞ at the comfort zone አይመጣም አይደለም። ስለዚህ የሆነ ቻሌንጅ አርጎ በሚመጣ መንገድ ራስን ካሳለፍከው በኋላ ከለውጡ የምትቋደስበት ታይሞች ይኖራሉ። ኮምፎርት ላይ ኮንክማ ስለ ለውጥ አታስብ። you are comfortable ማለት ነው። ገባ አይደለም። ስለዚህ ለምሳሌ ላይፍ ሜንቴን ለማድረግ ባንድ ደሞዝ ልታረግ ትችላለህ በፊት። አሁን ግን ባንድ ደሞዝ ሜንቴን አታደርግም። you have to work ማለት ነው። ስለዚህ ለመስራት ደግሞ የግድ እኮ መዞር አይጠበቅብህም። አት ሆም ሆነ መልቲፕል ስራዎችን መስራት አስቻይ ኢንቫይሮንመንቶች አሉ። ስለዚህ ኦንላይን ሆኜ ከዚህ እስከ ሰዓት ሰራለሁ፣ ኦፍላይን ሆኜ ደግሞ የሆነ ቦታ ልሰራ እችላለሁ ማለት ነው። አሁን ሰዎች እኮ ኦፊስ ወርክ ሆነው ማታ ላይ ራይድ የሚሰሩ ሰዎች አሉ አይደል? that's good ለምን ታይሚንጉ ታፍ ሲሆንብህ አንተም 3-4 ስራዎችን ዲጂታሊ ኢኔብል እያደረግ መስራት የምትችልባቸው ይመጣሉ ማለት ነው። እና ሶ እነኚህ ናቸው። መልካም እንቀጥላለን ንግግራችንን። የዲጂታል 2030 ስትራቴጂ መነሻ አድርገን
የት ነበርን? አሁንስ ከዚህ በኋላ የሚኖረን ጉዞ እንዴት ያለ ነው የሚለውን እያነሳን ነው የምንቆየው። ቆይታ እያደረግን የምንገኘው ከአብርሃም ጋር ነው። እንግዲህ ጤና ፈርስት በሚል እየሰሯቸው የሚገኙ የዲጂታል ሕክምና ላይ ያተኮሩ ጉዳዮችንም እያነሳን ቆይታ የምናደርግ ነው የሚሆነው። የዚሁ ንግግራችን ማጠንከሪያ እንዲሆን ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በዚህ የዲጂታል 2030 ስትራቴጂ ይፋ ሲደረግ አጠቃላይ እንደ ሀገር የት ነበርን እና ደግሞ አሁን ምን ላይ ነን የሚለውን ሲጠቅሱ ከግብይት ጋር በተገናኘ የነበረውን ጉዳይ የጠቀሱበት አንድ ነገር እንግዲህ እንዳልከው ካሽለስ የሆነ ዓለም እየተፈጠረ ነው። ከዚህ ቀደም በነበረው ግን ገንዘብን ይዞ ቆጥሮ የመስጠት አጋጣሚዎች ነበሩ። ይሄ የኖርንበት እናም ያስተዋልነው ጭምር ነበርና አንዱ ከዲጂታል 2025 መተግበር በኋላ ከታዩ ለውጦች መካከል አንዱ ነውና ያንን ያጠናክሩበትን የእሳቸውን ሀሳብ እናስደምጥና አንዳንድ ጉዳዮችን ደግሞ እዚህ ላይ እናነሳለን። ካሽ ኢትዮጵያ ባለፉት 5 ዓመታት በአብዛኛው ካሽ ላይ የተንተራሰ የንግድ ስርዓታችን ወደ ዲጂታል ተቀይሯል። ይሄ ልክ እንደ ተራ ዜና እንደ ተራ ንግግር የሚታይ ጉዳይ አይደለም። ምክንያቱም ኢትዮጵያ በየዓመቱ ካሽ ለማሳተም $100 ሚሊዮን ታወጣለች። ምክንያቱም የኛ ካሽ ከታተመ በኋላ የአያያዝ ስርዓታችን ችግር ስላለበት እንደምታውቁት ቶሎ ያ ገንዘብ አውት ኦፍ ኦርደር ይሆናል። አዳዲስ ብሮች ካልታተሙ በስተቀረ በነበረን ካሽ መገበያየት አንችልም። አሁን ዲጂታል ግብይት ስርዓቱ የካሹን ኦቨርቴክ በማድረጉ ብቻ በርካታ ሀብት ቀንሷል ለሀገራችን ማለት ነው። ይህ ፔመንት ሲስተም ግን በሁሉም ሴክተር አሁን ደግሞ ከሎካልም ወጥቶ ኢንተርናሽናሊም ተአማኒ የሆነና ለመገልገል የሚያስችል መሆን አለበት። አንድ ሰው እዚህ ሆኖ ከሌላ ሀገር የሚገዛው ዕቃ ካለ በዲጂታል ፔመንት ሲስተም መግዛት የሚችልበትን ስርዓት መፍጠር ያስፈልጋል። ዘመን ገበያን እንደ ኤግዛምፕል ብንወስድ በየዓመቱ በሚመጡ በዓላት ከዚህ ቀደም የነበረው የበግ ዋጋ ወይ ሽንኩርት ዋጋ ወይም የሆነ ኮሞዲቲ ላይ ንግድ ስርዓቱ መሀል ላይ ባሉ ሰዎች ይፈጠር የነበረውን አነሰሰሪ የዋጋ ውድነት በከፍተኛ ደረጃ ቀንሷል። ፈላጊና ሻጭ በቀጥታ ያገናኛል። ዘመን ገበያን ብናስፋፋ በየቦታው ስቶሬጅ ቢኖረን 1 ሊትር ውሃ ከሚያወጣው ዋጋ በላይ እንዳይሸጥ ለመከላከል ያስችላል እና ዲጂታል ፔመንት ሁለተኛው ክሪቲካል ኢንፍራስትራክቸር ነው። ተመልሰናል። ሃሽታግ ኢትዮጵያን እያደመጣችሁ ነው። ቀደም ሲል እንግዲህ የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የዲጂታል 2025 ስትራቴጂ መተግበርን ተከትሎ በዋናነት የመጡ ለውጦችን ሲጠቅሱ ያነሷቸውን ሀሳብ ነበረ ቀደም ብለን ያስደመጥናችሁ። በንግግሮቻችን በውይይቶቻችን ውስጥ በቀጥታም በተዘዋዋሪም ስናነሳው ነበረ። የግብይት መልካችን ምን እንደነበረ እያነሳን ከዲጂታል 25 በኋላ የመጣንበት መንገድ እንዲሁ እየተጠቀሰ ነበረና እዛ ውስጥ እኛም ተሳትፎ ነበረን አይደለ? ለምሳሌ የቴሌብርን የማወቅ ቅድም የጠቀሱትን ዘመን ገበያን የመላመድ ነገር አልነበረንም። አሁን በነዛ መንገድ የግብይት ስርዓታችን በቴሌብር በዘመን ገበያ በሌሎች አማራጮችም እየሆነ ነው። የሳንቲም ልውውጣችን በራሱ በባንክም በዛ መንገድ እየሆነ ይገኛል እና በጣም የሚገርመኝ ነገር በጣም በቀላሉ የትኛውን ማህበረሰብ ማለት ነው ከዚህ አገልግሎቶች ጋር በተገናኘ ያሳየው መላመድ ቅድም አንተም ስጠቅሰው ነበር አስገዳጅ ወደ መሆን መሻገሩን በራሱ አንድ ምክንያት ቢሆንም ግን ቶሎ ምላሽ መስጠት መቻሉ እጅግ በጣም የሚደንቅ ነበር እና በተቋማትም ደረጃ የተለያዩ አገልግሎቶችን ለማግኘት በሚሄድበት ጊዜ የመብራትም የውሃም የሌሎች አገልግሎቶችም በዲጂታል አማራጭ መክፈል መቻሉ የህብረተሰቡ ቶሎ ወደ መስመሩ መግባት ብዙ የሚያመላክተው ነገር አለ። ወደ መንግስት እናምጣው። የመንግስት ትኩረት ምንን ያመላክታል? በመንግስት ደረጃ ኢትዮጵያ የምትባል ሀገር በዓለም አቀፍ ደረጃ የነበራት ስም አለ እና ከቅርብ ጊዜ ወዲህ እየተሰሩ በሚገኙ ስራዎች ገጽታውም እየተለወጠ ነው። ዓለም ወደ አንድ መንደር ወደ ዲጂታል መንገድ እየገባ ነው የሚገኘውና የመንግስት በዲጂታል ዘርፍ ላይ አትኩሮ መስራት ከመሪ ፍላጎት ከፍ ያለ ትልቅ ትርጉም እንዳለው አስባለሁኝ። ይሄ ምንን ያመላክታል? መንግስት የዲጂታል አማራጭ ላይ ብዙ
ፈሰስ ማድረጉ ወጣቶችን በተለየ መንገድ ኢምፓወር ማድረግ ወይ ደግሞ ወደዚህ ዘርፍ እንዲመጡ መደላደል መፍጠርን ጨምሮ የተሰራሉ ስራዎችን ብናነሳና ትርጉሙ እንደምታውን ብንጠቅስ ብዬ ነው አብርሃም። ያ አሁን ኦልሬዲ የዲጂታል ኢኮኖሚ ውስጥ እየገባን ነው። ስለዚህ አሁን ያለው in the world ወይ አሁን ያለው የወርልድ ኦርደርስ so everything is digital ነው። ስለዚህ ኢኮኖሚው ራሱ is digital ነው ማለት ነው። ስለዚህ ያንን ዲጂታል ኢኮኖሚ በደንብ አክቲቭሊ ማየት ብቻ አይደለም በቃ አክቲቭሊ ፓርቲሲፓንት ነው። ከዛ ማግኘት ያለብን ሼር ጌን ማድረግ አለብን፣ ምንም ጥርጥር የለውም። ስለዚህ ወደ ኋላ የምትቀርበት ኦፕሽን አይደለም ማለት ነው። የአማራጭም ያለ አይመስለኝም። ገባ አይደለም? ስለዚህ ይሄን ዲጂታል ኢኮኖሚ እንጆይ የምናደርገው ደግሞ ድሮ የነበሩን አሰራሮች ሁሉ መቀየር መቻል አለባቸው። ኢቭን ናት አሰራሮች አለም the way we think ኢቭን በቃ መቀየር አለበት ማለት ነው። አስተሳሰቡም የዲጂታል ዘመን ላይ ተቃኘ መሆን አለበት። ኢቭን ከታች እኔስ አንድ ፕሮዳክት ዲቨሎፕ ሳደርግ ስለዚህ ያንን ፕሮዳክት አሁን ካለው ገበያ ምክንያቱም ይሄ ዲጂታል ኢኮኖሚ ኤቭሪዌር ያለውን ኢኮኖሚ አንተ አየት ታያለ የማየት እድሉ አለ ማለት ነው። ስለዚህ ይሄን ፕሮዳክት ሎካሊ እዛ ላለ ኮንሱመር ሳይሆን ሳምዌር ኢን ዘ ግሎብ ላለ ኮንሱመርም ጭምር ነው የሚሸጠው። ስለዚህ የዛን ባየርስ ፍላጎት አንደርስታንድ ማድረግ አለብኝ ማለት ነው። ስለዚህ በሎካል እሳቢዎች ፌል ያደርጋሉ። ስለዚህ ከዛ ባለፈም ኳሊቲን ፕሮዳክቴን ኤቭሪቲንግ ዲቨሎፕ አድርጌ ሳምዌር መሸጥ መቻል አለብኝ። ያ ማለት ደግሞ ዲጂታል ኢኮኖሚ ውስጥ ኢንጌጅ ሆንኩ ማለት ነው። ስለዚህ እዚህ ጋር ማመርተውን ፕሮዳክት አጠገቤ ያለው ሱቅ አይደለም ወይም ደግሞ አጠገቤ ያለው ገዢ አይደለም አሁን ማሰብ ያለብኝ ኬንያ ላለው ኮንሱመር ወይ ጃፓን ላለ ኮንሱመር ጭምር ማሰብ አለብኝ ማለት ነው። ስለዚህ እሱ የሚፈልገው ኳሊቲ እሱ የሚፈልገው ፕሮዳክሽን ኢቭን አለ ማለት ነው። ምናልባት 5 ኩንታል አምርቼ በቂ ላይሆን ይችላል አሁን። ስለዚህ 100 ማመርትበትን ወይ ማሰብ አለብኝ። ስለዚህ the way ያንን ፕሮዳክት ዲቨሎፕ ማድረግበት ሳይንቲፊክሊ እንግዲህ ዲጂታሊ ኮኔክትድ ስትሆን አንደኛ ሪሶርሶች አሉ፣ እውቀቶች አሉ። ስለዚህ እነኛን ሁሉ ደማምሬ ስለዚህ ኳሊቲ አሁን የሚጠብቀውን ማንኛውም ገዢ የሚጠብቀውን ኳሊቲ በዛ ሌቭል ላይ ሰርቼ ዴሊቨር ማድረግ አለብኝ ማለት ነው። እና ስለዚህ ዲጂታል ኢኮኖሚ ውስጥ እየገባን ስለሆነ ከመጀመሪያው ጀምሮ ራሴን ከማውቃት ጀምሮ ፕሮዳክቴን ዲቨሎፕ አድርጌ የሚሸጥበት መንገድ ጭምር ዲጂታሊ ዲጂታል ኢኮኖሚ ማግኘት ያለብኝ ሼር ጌን ማድረግ መቻል አለብኝ ማለት ነው። እና ስለዚህ መንግስትም ኦልሬዲ there is option at all በቃ ሁሉም ነገር ዲጂታል ስለሆነ ማለት ነው። ስለዚህ በወጣቶች ኢትዮጵያ እንግዲህ 70% የወጣቶች ነው። ስለዚህ አሁን ያለው ይሄ ማንፓወር ስለዚህ ዲጂታሊ ኮኔክትድ ሆኖ የሚፈልገውን ፕሮዳክት ዲቨሎፕ አድርጎ አምርቶ ስለዚህ ከሎካል ኮንሰምፕሽን ከሎካል ሰርቪስ ባሻገር ግሎባል ያለውን ማርኬት ጆይን ማድረግ አለበት፣ ምንም ጥርጥር የለም። ስለዚህ ኢንፍራስትራክቸሮቹ የተሟሉ ናቸው፣ ፖሊሲዎቹ የተሟሉ ናቸው። ስለዚህ ጉድ ታይም አሁን በቃ አክቲቭሊ አክተር ለማዋል ስለዚህ መመልከት ብቻ ሳይሆን እዛ ውስጥ በቃ ገብቼ የራሴን ድርሻ ጌን ማድረግ አለብኝ። እንደ ሀገር 130 ሚሊዮን ኦዲየንስ ይዘ ሃው ስለዚህ የአፍሪካን እንግዲህ ስንት አገሮች ኦዲየንስ ይዘ በዛ ሌቭል ላይ ነው ከአፍሪካ ማርኬት ላይ ጌን ማድረግ ያለብን እኛ ማለት ነው። ገባርላ ስለዚህ ያን ለማድረግ ደግሞ you have to be enabled በቃ ዲጂታል ኢኔብልድ የሆነ ሶሳይቲ መፍጠር አለብን። ዲጂታል ኢኔብልድ የሆነ አሰራር መፍጠር አለብን። ስለዚህ ከዛ ፐርስፔክቲቭ ነው ማየው ማለት ነው። ስለዚህ ራሴን ዛ ሳየው አንድ ኬንያ ካለ ሰው ጋር ነው ኢኮሊ ማየው የኔ ሰርቪስ ሳምዌር ቢሄድ መሸጥ ይችላል፣ መገዛት ይችላል። ስለዚህ ባየሬ የትም ቦታ ሊሆን ይችላል ማለት ነው። ስለዚህ ያን ለማድረግ ደግሞ በዛ ሌቭል ላይ አንደርስታንድ ማድረግ አለብኝ። ቴክኖሎጂ የምትፈልገውን ኢንፎርሜሽን ዩዚንግ ኤአይ የምትፈልገውን ኢንፎርሜሽን ካፕቸር ማድረግ ይችላል። በጣም ቀለል ብሏል። ኤግዛክትሊ ልክ ነው። እንደው ቅድም ስታነሳ የት ነበረን እያለን አልነበረ? የነበርንበትም በሚዛኑ መነገር ስላለበት ምክንያቱም የነበርንበትን ስናቅ ነው አሁናዊ ለውጣችንን በደንብ እውቅና እየሰጠ የምንሄደው ወይ ደግሞ ሪኮግናይዝ እየተደረገ የሚመጣውና በንግግር መሀል ስትጠቅስ ብዙ
ሰልፎች መለከት ነበረ ከአገልግሎት አሰጣጥ ጋር ስትል ነበረ። አንደኛው የዲጂታል 2025 ላይ እንደው በደንብ ብናነሳው ጥሩ ነው ብዬ ማስበው የት ነበረን የሚለውን ስንጠቅስ ተቋሞቻችን የነበራቸው ግልጋሎት አገልግሎት አሰጣጥ እና ደግሞ ይሄ የዲጂታል 2025 መተግበርን ተከትሎ ደግሞ ለመዘመን ነገሮችን ለማቀላጠፍ የተካሄደበት መንገድ እንዴት ታየዋለህ? ምን ይነግረናል? በተቋማት ደረጃ ያሉ አገልግሎት አሰጣጦቻችንን ለማዘመን የተካሄደበት መንገድ እንግዲህ አሁን የፋይዳ ዘመን ላይ ደርሰናል አይደለ? ሌሎች የባንክ የፋይናንስ ተቋሞቻችንም አሉና እነሱ ቶሎ ወደ ትራኩ የገቡበት ወደ መስመሩ የገቡበት መንገድ እንዴት ታየዋለህ? ምንስ ያመላክታል ማለት እንችላለን? አብርሃም ያ ቅድም ወዳልኩ ፖይንት እመጣለሁ። ምክንያቱም እነኚህ ተቋማቶች ለምሳሌ ፋይዳን ብትመለከት፣ የመንግስት አሰራሮችን ብትመለከት፣ የክፍያ ስርዓቱን ብትመለከት፣ ስለዚህ ስዊፍትሊ አሁን ያለው ቴክኖሎጂ አዶፕት አድርገን ከዛ ማርኬት ጌን ማድረግ ስላለብን ቤት ሆኜ የራሴን አይዴንቲቲ ነው ቢልድ አድርጌ ወይም የራሴን መረጃ በፋይዳ ካገኘው በኋላ ምፈልገውን ሰርቪስ ኤኒዌር አክሰስ ማድረግ እችላለሁ። ስለዚህ ወሳኝ ነገር ነበር ለምሳሌ ፋይዳን ብትመለከት። ስለዚህ ዩኒክነስን አሹር ያደርጋል። ስለዚህ አብርሃም አንድ አይዴንቲቲ ያለው ዌሬቨር ቢሄድ ሰርቪስ ማግኘት ይችላል። ኢዝሊ የኔ መረጃ ካፕቸርድ ነው። ስለዚህ መረጃ በመፈለግ የምታጠፋው ጊዜ የለም። ስለዚህ እሱ ወሳኝ ነው ማለት ነው። ወደ መንግስት ተቋማቶችም ስትሄድ በጣም ትልቅ ለውጦች እንታያለን። በጣም ዝም ነው አሰራራቸው ተቀይረው በጣም ሲምፕሊፋይ ሆነው ለምሳሌ መሶብን ብትመለከተው አንድ ቦታ ሆነ 4 5 6 ስራዎች ቦታዎች ሄደ የምትጨርሰው ነው 2-3 ቀን የሚፈጅብን ስራ within 30 minutes አክስ ማድረግ ከቻልክ that's fantastic። ገባርለም ጊዜ የሚፈልገው እሱ ነው ማለት ነው። ምክንያቱም አንድ ቦታ ላይ ሆነ የምትፈልጋቸውን ኢንፎርሜሽኖች ሰርቪሶች አክሰስ ማድረግ ቻልክ ማለት ነው። ያ ማለት ደግሞ ዲጂታሊ ኮኔክት ስለሆነ ማለት ነው። ስለዚህ እነኚህ ሁኔታዎች ምንም ጥርጥር የላቸውም። ይሄን እኔን የኔን ኤፊሺየንሲ ከጨመርክልኝ ኢኔብል ካረከኝ እኔ ፎከስ አደርጋለሁ ማለት ነው። ብዙ ጊዜ ያይተው ከሆነ ስራ ለመስራት ስትወጣ እነኚህን መረጃዎች መጨረሱ ራሱ ትልቅ የራስ ምታት ይሆናል። እሱን አት ሆም እኔ አክሰስ ማድረግ ከቻልኩ ስለዚህ አሁን ፎከስ ማድረገው ኮር የራሴ ስራ ላይ ነው ማለት ነው። ገባ አይደለም? ስለዚህ መሸጥ እችላለሁ፣ መግዛት እችላለሁ፣ ዴሊቨር ማድረግ እችላለሁ ማለት ነው። ቢኮዝ አሁን እነኛ ፕሮክራቲክ የሆኑ ስራዎችን ሪሙቭ አድርገውልኛል። ስለዚህ ኤኒ ታይም ለምሳሌ ትራንዛክሽን ከአንድ ባንክ ወደ ሌላ ባንክ ትራንስፈር ለማድረግ ካሽ ይዘህ ነበር የምትሄደው። አሁን እሱ ቀርቷል ማለት ነው። ዊዝን ኢንስታንትሊ ትራንስፈር ማድረግ እችላለሁ፣ ኢንስታንትሊ መክፈል እችላለሁ፣ ኢንስታንትሊ መቀበል እችላለሁ። ስለዚህ እነኚህ ለስራዬ ኮር ያልሆኑ ነገሮች አሁን ሲምፕሊፋይ ሆኗል። አስቻይ ኢንቫይሮንመንት ምን እሱ ነው። ስለዚህ ኮንዲሲቭ ኢንቫይሮንመንት ከተፈጠረልኝ እኔ ፎከስድ ሆኜ የኔ ፕሮዳክቲቭ ማክሲማይዝ ወደ ማድረጉ መጣለው ማለት ነው። መልካም እንቀጥላለን። ሃሽታግ ኢትዮጵያን እያደመጣችሁ ነው። አብራችሁን ስላላችሁ በጣም እናመሰግናለን። የዲጂታል 2030ን እያነሳን ቆይታ እያደረግን ነው። ከአብርሃም ጋር ነው ቆይታ የምናደርገው። አብርሃም ቀደም ሲል እንዳልናችሁ እዚህ የዲጂታል ዘርፍ ላይ የሚሰራ ወጣት ነው። በዋናነት ደግሞ እሱ ከጤናው ጋር አስተሳስሮ ጤናን መነሻ በማድረግ እየሰራ በሚገኘው ስራ ጤና ፈረስት ሐኪምና ታካሚን ገጽ ለገጽ ግንኙነትን በማስቀር የካርድ ወረፋን መቀነስ ብሎም ደግሞ የምርመራ ትዕዛዝ ውጤትን ዲጂታላይዝ በሆነ መንገድ እንዲዘጋጅ ማድረግን ታሳቢ አድርጓል። ዲጂታል አማራጭን በመጠቀም ታካሚዎች በቀላሉ ሕክምና እንዲያገኙ ብሎም ደግሞ ሂደቱን የሚያቀል ነው። ጤና ፈረስትና ሐኪምና ታካሚን ስለሚያገናኘው የጤና ፈረስትና የቴሌ ሕክምና ከሱ ጋር እናወራለን። የዛ መስራች ስለሆነ ማለት ነው። ስፖንሰራችን ኢትዮ ቴሌኮም ነው። የዲጂታል ዘርፍ አንዱ ተዋናይ ነው። እንግዲህ የዲጂታል ዘርፎቻችንን ስናነሳ ለውጡን በደንብ እውቅና ስንሰጥ በፍጥነት ወደ መስመር ከመግባት ዜጎችም የዛ አካል እንዲሆኑ ከማስቻል ጀምሮ የሰራ አንጋፋ ተቋም ነው ቴሌብርን። ሌሎች የዘመኑ የአገልግሎት አሰጣጦችንም በመጨመር ማለት ነው። የተቋሙን መልእክት እናስደምጥና እንደው ይህንን ጉዳይ ስናነሳ የዲጂታል ኢትዮጵያን አገልግሎታችን አሰራራችንን ስንፈትሽ ጤናውን መነሻ አድርገው እና አብርሃም ወደ ገቡበት ስራ ደግሞ እንወስዳችኋለን። መልእክቱን እናድምጥና እንመለሳለን።
ፋና ወጊ ተቋማችን ከቴክኖሎጂ ጋር ገስግሶ የሞባይል ኔትወርክን በየቤቱ አድርሶ ከገጠር እስከ ከተማ በፈጣን ኔትወርክ አቆራኝተዋል። ሁሉም እኩል እንዲገለገል ሜዳና ፈረሱን አመቻችተዋል። አቅምን ባገናዘበ ዋጋ ጥቅሙ በፈለጉት ልክ ዘኔክሰስ ቅንጡ የዘመኑ ስልክ ከኢትዮ ቴሌኮም። ዘኔክሰስ ስልኮች በ4G ኔትወርክና ዋይፋይ ኢንተርኔት፣ ቴሌብርና ማህበራዊ ሚዲያዎችን እንደ ልብ ያስጠቅማሉ። 2000 ሜጋ አምፔር ባትሪ ስላላቸው ለረጅም ጊዜ ያገለግላሉ። በቴሌክላውድ ቋሚ ቦታ ፋይሎቹን በአስተማማኝ ሁኔታ መጠኑ እንደ ፍላጎቱ ከፍ ይላል። ከቴሌ ስቶሬጅ መጨመር ይቻላል። ኔክሰስ L127 በ2599 ብር ብቻ። ኔክሰስ L131 በ2699 ብር። ኔክሰስ L2028 ምቹ ኪፓድ ከታች ስክሪን ጋር በ2949 ብር። ስልኮቹን ሲገዙ ለ3 ተከታታይ ወራት የሚያገለግል 2 GB ኢንተርኔት በነፃ ይመረቅልዎታል። ዘኔክሰስን በዘመን ገበያ ይዘዙ፣ አሊያም ከኢትዮ ቴሌኮም የአገልግሎት ማዕከላት ይግዙ። ኔክሰስ የሞባይል አፓራትስ ከኢትዮ ቴሌኮም። ሃሽታግ ኢትዮጵያን እያደመጣችሁ ነው። ስፖንሰራችን ኢትዮ ቴሌኮምን እጅግ በጣም እናመሰግናለን። ስለ ዲጂታል ኢትዮጵያ እያወራን ነው። ዲጂታል ኢትዮጵያ 2030ን 25ን ወደ ኋላም መለስ ብለን እየቃኘን ነበረ። ወደ ዲጂታል 30 ሌሎች ጉዳዮች እንመለሳለን። የዲጂታል ዘመን ስራዎችን በተለየ መንገድ ቀለል እንዲያደርግ አገልግሎቶች እንግዲህ ጊዜውን በመሰለ መንገድ ዜጎች ሳይጉላሉ ቤታቸው ሆነውም እንዲገለገሉ ለማስቻል የተለያዩ ስራዎችም እየተሰሩ ነው የሚገኙት። አንተን ስናገኝ በዋናነት እንግዲህ የዲጂታል 2030 ይፋ ሲደረግ ለክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ጥያቄም ስትጠይቅ ተመለከትን። እዛ ዘርፍ ላይ ተሰማርተህ እየሰራህም እንዳለ አወቀንና ጤናን መነሻ አድርጋችሁ ነው የምትሰሩትና እያየሁኝ ነበር። እንግዲህ የጤና ፈርስትና የቴሌ ሕክምና ጉዳይ ነው ይዛችሁ የመጣችሁት። ዲጂታል ዘርፉ ወደዛ እንድትመጡ እንዴት አደረጋችሁ? ምን ነበረ መነሻችሁ? እና ደግሞ ስለ ግልጋሎቱም ትንሽ ብናወራበት ጥሩ ነው። ያ እንግዲህ እኛ እየሰራን ያለ ነው ጤና ፈርስት የሚባል የቴሌ ሕክምና ፕላትፎርም ነው። ያ ማለት ሰዎች ባሉበት ቦታ ሆነው ሕክምናን ማግኘት የሚችሉበት አስቻይ ፕላትፎርም ነው ማለት ነው። ጤና ፈርስት ፕላስ ጤና ፈርስት ፕላስ የዛሬ 1 ዓመት ተኩል አካባቢ ነው ኦፊሻሊ ላውንች ያደረግነው። ከዲጂታል 2025 በኋላ ነው የመጣችሁት እናንተ። ያ እና እንግዲህ ሕክምና ሂደት ውስጥ መለከት አይተው ከሆነ ሜቢ በቅርብ ጊዜ ሕክምና ወስደ ካወቅ ረጅም ጉዞ ቢያንስ ከ2 እስከ 3 ሰዓት ዎኪንግ ዲስታንሶች አሉ አንዳንዶቹ ዳታው የሚያሳየው። ከዛን ደግሞ ረጅም ሰዓት ጠብቀ ዌይቲንግ ታይም አለ ሆስፒታል ላይ ወይም የምትወስደው የሕክምና ተቋም ውስጥ። ከዛ በኋላ ዶክተርን አግኝቶ 10-15 ደቂቃ ከዶክተር ጋር ኮንሰልቴሽን ይኖርሃል። ከዛን ላቦራቶሪ ወይም ደግሞ መድኃኒት ይጽፍልሃል። ይሄ የሕክምናው ሂደት ነው አይደለም? አይተው ከሆነ ሕክምናው ያቺ ከዶክተር ጋር የነበረች ደቂቃ ናት። 10-15 የምትወስደው ማክሲመም 30 ደቂቃ። ሌላው ሕክምና አይደለም። በሕክምና ሂደት ውስጥ ምንም ኢምፓክት የለውም። ትልቁ እንደውም ዌይቲንግ ታይም በጣም ብዙ ነው። ወደ ገጠር አካባቢ ደግሞ ከሆነ እስከ 1 ሳምንት ሕክምና ሲክ ለማድረግ ለሕክምና ለመውሰድ ረጅም ዲስታንስ ሄደ ትራንስፖርት፣ አኮሞዴሽን፣ ብዙ አሶሺየትድ ፋክተሮች አሉ። ግን ለሕክምናው ጥቅም የሌላቸው ሕክምና ውስጥ ምንም ኢምፓክት የሌላቸው። ስለዚህ ይሄ ነው የሕክምና አሰራር። ስለዚህ እሱን አውቶሜት ማድረግ ነበረብን። ስለዚህ ሕክምናው ማለት ከዶክተር ጋር የነበረ ቆይታ ናት። ስለዚህ ያንን ለማድረግ ለምን እቤት ሆነ በኢንተርኔት በቴክኖሎጂ ICT በመጠቀም አክሰስ ማድረግ ትችላለህ ዶክተር። በዚህኛው ሂደት ያን ሁሉ የሚወስድበት ታይም እሱ አይደለም። አንዳንድ ተቋማቶች ሞር እዛ አካባቢ ምክንያቱም የሕክምና ተቋም ነው ክሊን አይደለም ተጨማሪ በሽታዎችን ሊሆን ይችላል። ፈጣን ሪስፖንስ ላታገኝ ይችላል። ረጅም ጊዜም ስለምትወስድ ማለት ነው። አሁን ግን ባለበት ቦታ ሆነ
ያንን የምትፈልገውን ዶክተር አክሰስ ማድረግና ህክምና ማግኘት ትችላለህ ማለት ነው። ስለዚህ ቴሌሜዲሲን ሞር ኦፍ የሚሰራው የህክምናው ሰርቪስ ዴሊቨር ማድረግ ላይ ነው። ኢንስቴድ ኦፍ ኢንፐርሰን አድሚት ከምታደረግ ኢንፐርሰን ከምትሄድ ባለበት ቦታ ሆኖ ህክምናን አክሰስ ማድረግ የሚቻልበት ነው። ስለዚህ ዩዚንግ ቴክኖሎጂ ዩዚንግ የኢንተርኔት አማራጮችን እንዴት ነው አንድ ሰው ለምሳሌ የህክምና አገልግሎት ለማግኘት ሲያስብ እናንተ አሁን በዘረጋችሁት የዲጂታል አማራጭ ማግኘት የሚችለው ምን አይነት አማራጮች አሉት? ሞባይል አፕ ነው? በምን አይነት መንገድ ነው ህክምናን እና ሐኪሙን ታካሚ የሚገናኙበት መንገድ እንዴት ያለ ነው? መልካም። ስለዚህ ጤና ፈርስት እንግዲህ የዲጂታል ሄልዝ ፕላትፎርም ነው ወይም ደግሞ የዲጂታል ሄልዝ ህክምና መስጫ ፕላትፎርም ነው። ሰዎች በ4 ቻናሎች አሁን ህክምና ያገኛሉ። አንደኛ በኦዲዮ፣ በቪዲዮ፣ ኢንፐርሰንም አድሚት ወይም ደግሞ በፐርሰን ኢንፐርሰን ሄደው ኦን ክሊኒክ ማለት ነው። ፋይናሊ ደግሞ በሆም ኬር ሐኪሙ ወይም ደግሞ የጤና ባለሙያው አንተ በምትኖርበት አካባቢ መጥቶ ያንን ህክምና ይሰጣል ማለት ነው። በ4 ቻናሎች እንሰጣለን ማለት ነው። እንግዲህ ከዛ ባለፈ ጤና ፈርስት አሁን ኢትዮጵያ ውስጥ ያለው አስ ቴሌሜዲሲን እንዳልኩ ቨርቹዋሊ በቪዲዮ ከዶክተሩ ጋር፣ በኦዲዮ ከዶክተር ጋር ወይም ደግሞ ኢንፐርሰን ዶክተሩ ያለበት ቦታ ላይ በጉግል ማፕ ትራክ አድርጌ ሄጄ እዛ አድሚት አድርጌ ወይም ደግሞ ዶክተሩ ወደ እኔ መጥቶ ሊታከም ይችላል ማለት ነው። እና በእነኚህ 4 አማራጮች ናቸው ህክምና የሚሰጠው። ሶ እንግዲህ አሴ ቴክኖሎጂ አሴ ፕላትፎርም ጤና ፈርስት ሞባይል አፕ አለው። ጤና ፈርስት ዶክተር የዶክተር ዴዲኬትድ አፕ ነው። ጤና ፈርስት ከስተመር የከስተመር አፕ አለው። ከዛ ባለፈም በዌብም ጤና ፈርስትን www.tenafirst.com ላይ ገብተው አክሰስ ማድረግ ይችላሉ። ከዛ ባለፈም ኮል ሴንተር አለን 6037 ማለት ነው። ኢትዮጵያ ውስጥ እንግዲህ እንደዚህ አይነት ቴሌሜዲሲን ለመጠቀም የግድ ቴክኖሎጂ አይደለም። ስለዚህ በቴክኖሎጂ ዲቫይስ ኮኔክት ማድረግ አለብህ። የቪዲዮ እና የኦዲዮን የዋትስአፕ እንደ ዋትስአፕ እና የኦዲዮ እና ቪዲዮ መጠቀም ከፈለክ እኔ እናንተ ከዶክተር ጋር ሳወራ ዶክተሩም ስማርትፎን ያስፈልጓል፣ ፔሸንቱም ስማርትፎን ያስፈልጓል። ኖርማሊ ግን አሁን ያለው አንድ ገጠር ያለች እናት ስማርትፎን ላትይዝ ያለች በዛች በያዘችው ስልክ ቁጥር ስልክ ደግሞ ጤና ፈርስት በኮል ሴንተር በኩል ቀጥታ በመደወል ቀጥታ የምታገኛቸው ዶክተሮችን ነው ማለት ነው። ስለዚህ እነኛ ኮል ሴንተር ላይ ያሉ ዶክተሮች ያችን ታካሚ ሙሉ ኢንፎርሜሽን ሂስትሪያን ከወሰዱ በኋላ ምን ያደርጋሉ? እሷ በሚያስፈልጋት ስፔሻሊቲ ዶክተር ኮኔክት ያደርጓትና ዴን ያ ዶክተር ለዛች ታካሚ በመደወል በኦዲዮ ማለት ነው ህክምና ይሰጣል ማለት ነው። እንደው አሁን ባለፈው ስደውልልህ ይህንን ጉዳይ መነሻ አድርገን እናወራለን ስልህ የኛ ሀገር የህክምና መንገድ ይታወቃል አይደለ? እና እንደውም ራሴን ዋቢ አድርጌ ነበረ ያነሳውልህና በህክምና ተቋም ቦታው ላይ በመሄዳችን ብቻ ከስነ ልቦና አንጻር የምንድን ሰዎች አለን። እኔ እንደዛ ስለገጠመኝ ነው። ልክ በሩጋ ስደርስ ውጋቴ ጠፋ። ከዛ ደግሞ ሐኪምን ማውራት ሐኪሙ ወይ ጸጉርህን እያሻሻ አይዞህ የሚል የማበርቻ ደህና ነህ እኮ የሚለው ቃል በራሱ የሚፈውሰው ሰው ይኖራል። እና ከዛ ጋርና ከዘመኑ ጋር እንዴት ነው የእናንተ አሰራር የሚታረቀው? ጉድ እንግዲህ በቴሌ ህክምና ወይ በቴሌሜዲሲን የህክምና ስርዓት የራሱ ፕሮሲጀሮች አሉት። ለምሳሌ በኦዲዮ ወይ በቪዲዮ ለምሳሌ the most convenient ቢሆነው ዶክተሩ ከፔሸንቱ ጋር በቪዲዮ ሲገናኙ የቦታ ልዩነት ነው እንጂ ዶክተሩን ጋውን ለብሶ በቂ ብርሃን ኖሮት ልክ እንግዲህ ሪሞትሊ ቢሆንም በዛ ወይ የሚያወሩት ማለት ነው። ኢቭን እንግዲህ በህክምና ሂደት ውስጥ ያው የኛ ሀገር በብዛት ህክምናን ኤክስፒሪየንስ ያደረግነው ረጅም ሰዓት ሄደን ዶክተሩ ተዳሰን ዶክተር አውርቶን ኢቭ ቅድም እንዳልከውም ህክምና ተቋሙ ሲገባ አንዳንዴ ህመም ይጣፋል። ሳይኮሎጂም ስለማለት ነው ገባረለ። ስለዚህ ይሄንን ሂዩማን ኮንታክቱን ተቹን ተፈልገዋለህ። ህክምና ውስጥም እሱ ኢምፖርታንት ነው። ስለዚህ በዛ ነው ኤክስፒሪየንስ ያደረግነው ማለት ነው። ስለዚህ ወደ ቴሌሜዲሲን መጣም ደግሞ ዶክተሩን በርቀት ይሁን እንጂ ጋውን ለብሶ በቂ ብርሃን ባለበት ከዶክተሩ ጋር ነው በቪዲዮ የሚገናኙት ማለት ነው። ስለዚህ እንግዲህ ቴክኖሎጂ at different location at different ቦታ ላይ ሆኖ ዶክተሩን የግድ እንግዲህ አንዳንዴ ምንድነው አንድ በጣም የሚታወቅ ዶክተር
አቴታይም ብዙ ቦታ መሆን አይችልም ወይም ደግሞ ብዙ ሰዎችን ሰርቭ ማድረግ አይችልም። ስለዚህ አንድ ዶክተር ብዙ ቦታ ያሉትን ታካሚዎች ሰርቭ ለማድረግ ቴክኖሎጂ መጠቀም የግድ ነው። ስለዚህ ቅድም ቢያልከው ደግሞ ለምሳሌ ሂውማን ኢንተራክሽኑን ቴሌሜዲሲን እንደውም በበለጠ ነው ያመጣው ነው ብዬ አስባለሁ። ለምሳሌ አሁን አንድ ስፔሻሊስት ዶክተር ወይም ካርዲዮሎጂ አክሰስ አድርግ ብል it may take now a day or after a day ነው የምታገኘው። እንደዚህ ፕላትፎርሞች ላይ ግን within 5 minutes የምትፈልገውን ዶክተር from anywhere አክሰስ ማድረግ ትችላለህ። ሊስት ያደርጋል። ስለዚህ የምፈልገውን ሐኪም just ስልክ እንደመደወል within 2 minutes ውስጥ ደውዬ ማክሰስ ማድረግ እችላለሁ ማለት ነው። ስለዚህ አንድ ገጠር ያለ ሰው ምናልባት በጣም የታወቀ በጣም ሬር ስፔሻሊቲ አክሰስ ለማድረግ ወር 2 ወር ሊፈጅበት ይችላል ሄዶ በአካል ያንን አክሰስ ለማድረግ። አሁን ግን እዛው ቀዩን ሳይርቅ በቴሌሜዲሲን በ6037 ቢደውል የሚፈልገውን ዶክተር አሁን አክሰስ ማድረግ ቻለ ማለት ነው። ህክምና ለምሳሌ አንዳንድ እኛ ጋር የሚሰሩ ዶክተሮች ታካሚዎች ወደ ህክምና ተቋም ሄዱት the last stage ላይ ነው አይደል? ብዙ ኦፕሽኖችን በመጠቀም ክሮኒክ ኮንዲሽን ውስጥ ገብተው የመጨረሻው ስቴጅ ላይ ይሄዳሉ። ያ ሲሆን የመዳን ቻንሳቸውን በጣም ሌስ ነው። ብዙ ዋጋም ብዙ ገንዘብ ይጠይቃቸዋል። ኢቭን ወደ ውጭም ሄደ ላድን የምትችልባቸው ሁኔታዎች አሉ። እንደዚህ አይነት ፕላትፎርሞች ስሜቱ ገና ሲሰማ ክሮኒክ ኮንዲሽን ሳትገባ ዶክተርን አክሰስ ማድረግ ቻልክ ማለት ነው። ኤርሊ ህክምና ወይም በሽታው ሳይጠናብህ ዶክተርን ማግኘት ከቻልኩኝ ስለዚህ ቶሎ በትንሽዬ ወጪ በትንሽ አድቫይስ ዌልቢንግ ኮንኩ ማለት ነው ዳንኩ ማለት ነው። አሁን እናንተ በዘረጋችሁት የጤና ፈረስትና የቴሌ ህክምና ታካሚና ህክምና ባለሙያ የሚገናኙበት እድል ይኖራል? አዎ ቅድም እንዳልኩ 4 ኦፕሽኖች ናቸው ያሉት። ስለዚህ በኦዲዮ በቪዲዮ ኢንፐርሰን በአካል አሁን ያለውን የህክምና ሂደት ኢንፐርሰን ነው። ያ ማለት አንዳንድ ህክምናዎች ሁሉም ህክምናዎች ባይዘወይ በቴሌሜዲሲን አይሰጡም። ስለዚህ የተወሰኑ ስፔሻሊቲ ወይ ህክምናዎች በቴሌሜዲሲን ፉሊ አድሬስ ይደረጋሉ። አንዳንዶቹ ደግሞ ሰፖርቲቭ ናቸው ይደግፋቸው። አንዳንዶቹ ደግሞ ኢንፐርሰን አሁን ባለው የህክምና የፌስ ቱ ፌስ ህክምና ያንን መከተል አለብን ማለት ነው። ለምሳሌ የምትወልድ እናት የግድ ወደ ተቋም መሄድ አለባት አይደለም? እብጠት ያለበት ማይነር ሰርጀሪ የሚፈልግ ህክምና ከሆነ የግድ ፊዚካል ኤግዛሚኔሽን መሰራት ስላለበት ወደ ተቋም ሄዶ ያ በደንብ መታየት አለበት ማለት ነው። ስለዚህ በቴሌሜዲሲን የሚሰጡት ህክምናዎች ሁሉም ህክምናዎች አይደሉም ማለት ነው። የተወሰኑ ህክምናዎች በደንብ ፉሊ አድሬስ ይደረጋሉ። አንዳንዶቹ ደግሞ አሁን ባለው በተለይ ኢትዮጵያ ውስጥ ባለው አሰራር ደግሞ የግድ ወደ ተቋም ሄዶ ዶክተርን አክሰስ ማድረግ ይችላል ማለት ነው። ስለ ጤና ፈርስ እንዴት ነው መሰለ የሚያደርገው? ስለዚህ ለምሳሌ እኔ ህክምና ፈለኩ በጣም እንግዲህ ቅድም እንዳወራ ነው ቢዚ አይደለም። ስለዚህ 3-4 ስራዎች ስራለው። ስለዚህ ታፍ ነው። ስለዚህ ህክምና ሲክ አደርጋለሁ። ስለዚህ ረጅም ሰዓት ነው ወደ ተቋም ስትሄድ ዌቲንግ ታይም አለ። ያንን ዜሮ ለውንጣ ከፈለክ ኦንላይን የምፈልገውን ስፔሻሊቲ ቡክ አደርጋለሁ። ልክ ሰዓቱ ሲደርስ ሄጄ ይታከማለሁ። ስለዚህ ዌቲንግ ታይም የለኝም ማለት ነው። ስለዚህ ኦን ክሊኒክ ነው። ስለዚህ ኢንፐርሰን አድሚት አደርጋለሁ። ግን ዌቲንግ ታይሜ ኦንላይን ቡክ ስላደረግኩኝ ኦንላይን መክፈል እችላለሁ። ኦንላይን ካርድ ኢሹ ማድረግ እችላለሁ። ዴን ኦንላይን የኔን ቤዚክ ሲምፕተሞችንና መረጃዎችን ልካለሁ። ልክ ሰዓቱ ሲደርስ ሄጄ አድሚት አደርጋለሁ። ዴን ላቦራቶሪ ኒርባይ ወደ ሆነ ተቋም ይልክልኛል። ፋርማሲም ኒርባይ ወደ ሆነ ተቋም መድኃኒት ይጽፍልኛል። ዴን አክሰስ አደርጋለሁ ማለት ነው። ስለዚህ ኤፊሽንት ይሆናል ማለት ነው። አሁን ባለው በተለይ አውሮፓ አሜሪካን ባለው ቴክኖሎጂ 5G ሲመጣ የኤአይ ሮቦቲክ ዲቫይሶች ሲመጡ ኢቭን ሶፊስቲኬትድ የሆኑ ፕሮሲጀሮች ራሳቸው ሪሞትሊ ይሰራሉ። ስለዚህ አሜሪካን ያለው አንድ ስፔሻሊቲ ዶክተር ወይ ኒውሮሰርጅን ጥቁር አንበሳ ያለውን ፔሸንት ቀዶ ጥገና ሊሰራ ይችላል። ያ ማለት ዲፈረንት ዲቫይሶች አሉ። ኮኔክሽኑም 5G መሆን አለበት። ሮቦቲክ ዲቫይሶች መኖር አለባቸው። ስለዚህ ሴንሰሮች አሉ፣ ቢግ ዴታዎች አሉ። እንግዲህ ቴክኖሎጂ አድቫንስ ሲሆንም
አሁን ያለውን ፊዚካል ኤግዛሚኔሽንም ፕሮሲጀሮችንም ሰው አት ሪሞት መስራት የተቻለበት ደረጃዎች አሉ። አሁን እንግዲህ ወደዚህ አሰራር ከገባችሁ ወደ 1 ዓመት ተኩል አካባቢ እያሳለፋችሁ እንደሆነ እየነገርከኝ ነበር ቅድምና እነማ እየተጠቀሙት ነው? ምን አይነት ምላሽ እያገኛችሁ ነው? ቅድም ስናነሳ የዲጂታል ዘመን አንዱ ይዞት የመጣው ነገር ሁኔታዎች ሲያስገድዱ ተገባበታለህ። ያም ስለሆነ የህዝቡ ቶሎ ምላሽ መስጠት ከዛም ሊመነጭ ይችላል የሚል ሀሳብ ስናነሳ ስለነበረ በእነዚህ 1 ዓመት ውስጥ እነማ እየተጠቀሙ ነው? ከተቋማት ጋር አስተሳስራችሁታል? ይሄንን ስራ የመንግስት ተቋማትም የግል ተቋማትም የሰጧችሁ ምላሽ ምን ይመስላል የሚለውን ባነሳ። ግድ እንግዲህ በ1 ዓመት ተኩል ቆይታችን ወይም ደግሞ ጉዟችን ውስጥ ኦፍኮርስ አዲስ ነገር ነው አይደለም? አዲስ ነገር ስለ አዲስነቱ ለሁለቱም ነው። ለታካሚው ህክምና ለሚሰጠው ባለሙያ አዲስ ነው። ኒው አፕሮች ነው ብለ ኒው አፕሮች ስለ ለምሳሌ ህክምናን ከዚህ በፊት ኤክስፒሪየንስ ያደረገው የሚያውቀው ወደ ተቋም በመሄድ ሰው ኢንፐርሰን አድሚት አድርጎ ተዳሶ ነው ህክምናን የሚያውቀው ማንም ሰው። ስለዚህ ነው አሁን ግን እቤት ሆነ በስልክ በቪዲዮ ነው ህክምና የምታገኙ ስትለው is new approach። ሁለተኛ ቴክኖሎጂን ቤዝ ያደረገ ህክምና ነው። ስለዚህ ቻሌንጆቹ ሁለቱ ናቸው ማለት ነው። ስለዚህ ስንመጣ ወደ ማርኬት ስንገባ አስተዋውሳለሁ አንድ ደንበኛችን ከገጠር አካባቢ ነው የሚጠቀመውና ሚዲያ ላይ ሰምቶን ደን ፍራስትሬት አደረገ። ሚዲያ ላይ ሰምቷል፣ መጠቀም ፈለገ፣ ህክምና አድቫይስ ይፈልጋል። ግን እውነት ባይሆንስ እንዴትስ ሆኖ በስልክ እንዴት ሰው ይታከማል የሚል ዲያሎጉስ ራሱ እንደገባ ነው በኋላ ይነገረንና በኋላ ያኔ በ250 ብር ነበረ 250 ብር እንደው ልበላ ብሎ ከፈለና አገልግሎትን አገኘ። ከዛ በኋላ እኛ ሁሌ ከሰርቪስ በኋላ ስለነበራቸው ቆይታና ስለ አገልግሎቱ መረጃዎች ሰበስብ ነበርና ከዛ በኋላ በጣም ወዶት የመጀመሪያ የነበረውን ፍራስትሬሽን እንዴት ሆኖ ሰው በስልክ ይታከማል ዶክተር ሳያየው ሳይነካው ሳይዳስሰው እንዴት መዳን ይቻላል የሚል እሳቤ ነበረው። ካገኘው በኋላ ግን በጣም ድኖ አጠገቡ ባለው ላቦራቶሪ ሳምፕል ሰጥቶ ውጤቱ ተልኮ ዶክተሩ አይቶት መድኃኒት ጽፎለት አጠገቡ ባለው ፋርማሲ መድኃኒትን አክሰስ አድርጎ ውጦ ድኖ ሰው ምርታማ ሆኖ ነው ያገኘነው እና በፍጹም ሊያምን አልቻለም። so this one is ስለዚህ ይሄ ኤክስፒሪየንስ ነው እና አዲስ ነገር ይዘ ስለመጣ ሶሳይቲው ከለመደው ህክምና ወይ ወጣ ብሎ እንዲቀበል ለማድረግ ታፍ ነው። ስቲል አዌርነስ ላይ እየሰራ እንገኛለን ማለት ነውና እስካሁን ድረስ ቅድም እንዳልኩ አዲስነቱ ለሁለቱም ስለሆነ ከ10,000 በላይ የሚጠጉ ፔሸንቶችን ሰርቭ አድርገናል። ማጆሪቲዎቹ ከገጠር አካባቢ ያሉ ሰዎች ናቸው። በእውነት ዴፊኒትሊ በዛች በትንሿ ስልክ በመጠቀም ህክምና ሰርቭ አድርገናል። ቀን ዴይ ታይም ላይ ኮሎቹ የሚመጡት እንግዲህ ቅድም እንዳልኩ ጤና ፈርስትን በዌብ በአፕ በኮል ሴንተር በኩል አክሰስ ታደርገዋል 6037 ላይ በብዛት የሚደወለው 6037 ላይ ነው። ለምን ብትል ሂዩማን ተቹን ይፈልግ ቀጥታ ደውለ በማውራት you can access the doctor ማለት ነው። so አሁን ህክምና ፈልግ ብል ቅድም ብያለሁ እስቲ ህክምና የሆነ ክሊኒክ ላይ ወይ ተቋም ብትሄድ ራይት ነው አታገኝም አንድ ዶክተር። አሁን ግን ጤና ፈርስ ላይ ብትደውል you can access a doctor within 2 minutes just a call። በጣም ስለዚህ immediately ዶክተርን አክሰስ ማድረግ ቻልክ ማለት ነው። ከ2100 በላይ ፊዚሻኖች ወይም የጤና ባለሙያዎች ከታች እስከ ላይ ድረስ ሰብ ስፔሻል ዶክተሮች ጤና ፈርስት ላይ ኦን ቦርድ አድርገን እየሰራ እንገኛለን። ከሰርቪስ አክሰሲቢሊቲ ከኢትዮጵያ ማልፈን አውሮፓ፣ አሜሪካ፣ ሚድል ኢስት፣ አረብ ሀገር ያሉት ኢስት አፍሪካ ላይ ያሉ ዜጎች ጤና ፈርስትን ይጠቀማሉ። ራይት ነው። በጣም ደስ ይላል። እንግዲህ የዲጂታል ዘርፉ እንግዲህ በብዙ መንገድ ምርታዊ የሆኑ ለውጦች እንግዲህ በተለያዩ ዘርፎች ላይ እያመጣ ይገኛል። አንደኛው ደግሞ እንግዲህ እንደ ሀገር ስናነሳ እናንተ እየሰራችሁት የምትገኙት የዲጂታል ዘርፍ ህክምና በራሱ በቀጣይ ዓመታት
አሁን እንግዲህ በአንድ ዓመት ተኩል ውስጥ በዚህ ደረጃ የጠቀስናቸው ቁጥሮች እጥፍ እንደሚሆኑ የበለጠ ልክ እንደ ዘመን እንደ ገበያ እንደ ቴሌብር አይነት አማራጮች የበለጠ እንደሚያድግ እናምናለን እና ያው አንዱ ማሳያ የዲጂታል 2030 ስትራቴጂ ቀጣይ ትግበራ 2025 አፈጻጸምን ስናነሳ የመጣው ለውጥ ሲጠቀስ በዚህም አንዱ ስለሆነ ነው ካንተ ጋር ቆይታ እያደረግን የምንገኘው። የቀረም በጣም ጥቂት ደቂቃ ስለሆነ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በዋናነት የዲጂታል 2030 ዋና እንግዲህ ግቦችን ሲጠቅሱ ያነሷቸው አንድ 3 ሀሳቦች ነበሩ። አንድ ሁለቱን እናድምጥና የመጨረሻው ላይ አንተ ሀሳብ ተሰጥበትና እናገኛቸዋለን። አብራችሁ እንድትቆዩ ጋብዛችኋለን። ኤፍኤም አዲስ 97.1 የሃሽታግ ኢትዮጵያ ፕሮግራማችን እየተደመጠ ነው። የዲጂታል 2030ን መነሻ አድርገን ዛሬ ከአብርሃም ጋር ቆይታ እያደረግን ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ እናድምጥና እንመለሳለን። 2030 የዲጂታል ስትራቴጂ መንደርደሪያ ያደረገው 2025 ነው። ግን ዋና ራዕይ ዋና ፍላጎቱ ሰብሰብ አድርገን ስናይ 3 ነገር ለማሟላት ነው። አንደኛው አክሰስ ነው። ሁሉም ዜጎች ከቤታቸው ከሴልፎናቸው ካሉበት ስፍራ የሚፈልጉትን አገልግሎት ማግኘት የሚችሉበትን እድል መፍጠር ነው። ሁለተኛው ኦፖርቹኒቲ ነው። ኢኳል ኦፖርቹኒቲ ባልሰጠንበት መስክ ባልሰጠንበት ሁኔታ እኩል ተጠቃሚ መሆን አይቻልም። በጾታ ወይም በአካል ጉዳት ምክንያት ወይም በርቀት ምክንያት ዜጎች ሊያገኙ የሚገባውን እድል እኩል የሚያመቻች ስርዓት መፍጠር ያስፈልጋል። ይሄ ዲጂታል 2030 አንዱ እንዲያሳካ የሚፈልገው ነገር ኢኳል ኦፖርቹኒቲ ለዜጎች መስጠት ነው። የዲጂታል 2030 የልማት እቅድ 3 ዋና ምሰሶዎች አሉት። እኛ ሁለቱን አስደመጠን። አንደኛውን አንተ ሀሳብ እንድትሰጥበት ስላሰብኩ ነው። ተደራሽነትን ማስፋት፣ ለዜጎች እኩል እድሎችን መፍጠርና በተቋማትና በዜጎች መካከል ደግሞ መተማመንን መገንባት ሶስተኛው ነው። አንዱ ቅድም ስንጠቅስ የነበረው ዜጎችን አነሳን። እንግዲህ የብዙ ዜጎች አገልግሎት የሚያገኙባቸው ተቋማትም ስላሉ እንደ ባለሙያ የዲጂታል 2030 ስትራቴጂ ይፋ ሆኖ ወደ ተግባር እንዲገባ አቅጣጫ ተቀምጦ ወደዛ ተገብቷል እና ቅድም የጠቀስናቸው ተደራሽነትን ማስፋት፣ ለዜጎች እኩል እድሎች መፍጠር፣ ተቋማትና በዜጎች መካከል መተማመንን መገንባት ላይ ምን ይዞ ይመጣል የሚለውን እናንሳና የእናንተንም ስራ የመጨረሻ ግብ አንስተን እናበቃለን። ጉድ በጣም የሚገርም ገለጻ ነው። ቅድም ከሳቸውም ከጠቅላይ ሚኒስትራችን የሰማሁትና በተለይ ትልቁ ነገር ጤና ፈርስት ሄልዝ አክሴሲቢሊቲ ላይ ነው፣ የሕክምና ተደራሽ ላይ ነው እየሰራ ያለው። እንደዚህ አይነት ፕላትፎርሞች ኤኒዌር ሆነ የምትፈልገውን ሐኪም አክሰስ ማድረግ ቻልክ ማለት ነው። ቅድም እንዳልኩ ከኢትዮጵያ ውስጥ ከየትኛውም ኮርነር ላይ ጤና ፈርስት ላይ እየደወሉ ሕክምናን ሰርቭ ወይ ሕክምናን አክሰስ ማድረግ ችለዋል። ኦልሞስት ስልክ ያለበት ቦታ ላይ ኢንተርኔት ያለበት ቦታ ላይ ጤና ፈርስት አለ ማለት ነው። ሕክምና ስለ ከዶክተር ኮንሰልቴሽን ብቻ አይደለም፣ የላቦራቶሪ ምርመራዎችን አጠገባቸው ባሉ የላቦራቶሪ መመርመሪያ ሴንተሮች ጋር በመሄድ እዛ ሳምፕል በመስጠት ደን ውጤታቸው ዶክተሩ ጋር ይደርሳል። ከዛ ደግሞ የመድኃኒት ማዘዣ አጠገባቸው ደጃፏ ላይ ባለች ፋርማሲ አክሰስ ማድረግ ቻለች። ስለዚህ አንድ ሰው ባለበት ቦታ ሆኖ ባለችው ስልክ ሕክምናን አክሰስ ማድረግ ይችላል። ሁለተኛው ስለ ኢኩዊቲ አንስተዋል። ስለዚህ ይህን ስናደርግ እንግዲህ ከተማ የነበረ ሰው ብቻ ነው በተለይ ትላልቅ ስፔሻሊቲ ዶክተሮችን አክሰስ ማድረግ የሚችለው። አሁን እናደረግን ኤኒዌር ያለው ገጠር ውስጥ ያለው ማንኛውም ሰው የሚፈልገውን ስፔሻሊቲ ዶክተር አክሰስ ማድረግ ቻለ። ስለዚህ ኢኳላይዝ አደረግ ነው ማለት ነው፣ ሰርቪስ ማግኘት ቻለ ማለት ነው። ስለዚህ እሱን በደንብ አሳክተነዋል ማለት ነው። በተለይ ትረስት ትልቁ ነገር ነው። አዲስ ነገር ስታመጣ ትረስት አለ። አሁን ምንድነው መሰለ ጤና ፈርስት በተለይ ገጠር አካባቢ ቅድም ያልኩን ፍራስትሬሽን ያን ደንበኛችን ነገር ያለው አይደለም። ስለዚህ ምን አደረግን? አሁን ከሆነ ቦታ የሚደውለው ታካሚ
ጤና ፈርስትን አጠገቡ ባለው ፋርማሲ ውስጥ አክሰስ አድርገዋል። ይህም ደግሞ ዶክተር አለ የሚባል ኢኒሼቲቭ ነው። ስለዚህ እኔ አጠገቤ ካለው ፋርማሲ ጋር ኦልሬዲ ትረስት ቢውልድ አድርጌያለሁ። 1-2 ቲም ሄጄ መድኃኒት ዲስፔንስ አድርጌያለሁ። ስለዚህ ጤና ፈርስትን አክሰስ ለማድረግ ወደ ፋርማሲ ጎራልና እዛ ፋርማሲ ውስጥ ከጤና ፈርስት ጋር ኮኔክት አድርገኝ እለዋለሁ። ያ ፋርማሲ ከጤና ፈርስት ጋር ኮኔክት ያደርገዋል። እዛው ፋርማሲ ውስጥ ህክምና ያገኛል። ከዛው ከፋርማሲው ደግሞ የታዘለትን መድኃኒት ወስዶ ወደ ቀው ይመለሳል ማለት ነው። ስለዚህ ጤና ፈርስት ፕሬዘንት ያደረገው ሪሞት ሳምዌር ሆኖ ሳይሆን አንተ በምታውቀው አንተ ከዚህ በፊት ሎያሊቲን ዲቨሎፕ ባደረከው ፋርማሲ በኩል ነው። በዛው ዲጂታል ትረስት እና ሰርቪስን አክሰስ ማድረግ እንዲችል አስቻይ ሁኔታዎችን ፈጥረን ሰዎች አሁን በዚህ ተገለገሉ ነው ማለት ነው። የመጨረሻ የዲጂታል 2030 ስትራቴጂ እንግዲህ ይፋ ሆኖ ቀደም የጠቀስናቸው ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ያነሷቸው 2 ሀሳቦችን አነሳንና አንደኛውን በዜጎች መካከል መተማመንን የሚለውን ሀሳብም ጨመርንበትና ጥቂት አንተ ያለህን ሀሳብና ልምድ ያካፈልን ቆየን። የተገናኘነው የዲጂታል 25 መጠናቀቅና የ2030 ስትራቴጂ መጀመር ነው። ይሄም ያበቃል። ከ2 ከ3 ከ4 5 ዓመት በኋላ ስንገናኝ የኢትዮጵያ ዲጂታል ዘርፍ ላይ ምን ትጠብቃለህ? አሁን ቅድም ነበረ ብለን ያነሳናቸው ነገሮች አሉ እና ነበረ የምንላቸው ነገሮች ምን ይሆናሉ? ምን ይጨመራል የሚለውን ንገረንና እናበቃለን። ሰዓት ወስደናል፣ ግን ሀሳብን ቀጥል ከዲጂታል ዘርፉ ስለማይበልጥ። እሺ እንግዲህ ዲጂታል ኢትዮጵያን 2030 አቺቭ ካደረግን በኋላ ቶታሊ ዲጂታል ኢኔብልድ የሆነ ከዲጂታል ኢኮኖሚው ማግኘት ያለብንን ሼር ኦን አድርገን ዌልቢንግ የሆነ ሶሳይቲ አክቲቭሊ በየትኛው ማርኬት ላይ ኢንጌጅ ሆኖ የራሱን ድርሻ ኢምፓክት የሚያደርግ ትልቅ እሳቸው ሜንሽን እንዳደረጉት በአፍሪካ ትልቅ የኢኮኖሚ ምክንያቱም ያለን ፖፑሌሽን በጣም ትልቅ ነው። ያንን ፉሊ መጠቀም ከቻለን ትልቁን ኢኮኖሚ መምራት የምንችል እኛ ነው ማለት ነው። ስለዚህ በእጃችን ያለው ማለት ነው። ዴፊኒትሊ ከ2030 በኋላ ትልቅ የኢኮኖሚ ባለቤት ከዲጂታል ኢኮኖሚ ጌን ማድረግ ያለብን ድርሻ ጌን አድርገን በዛ ወይ ምን መራ አገርም ትውልድም እንናለን ብዬ አስባለሁ። በጣም ደስ ይላል። በጣም አመሰግናለሁ። እንግዲህ የዚህ ዘርፍ የዲጂታል ጉዞ ተዋናይ መሆን ከተዋናይነት ከፍ ባለ ደግሞ ለሌሎች አበርክቶ መስጠትም ቀላል የሚባል አይደለምና እናንተም እየሰራችሁት ያለው ስራ በጣም ጥሩ ነው። ወደፊት ደግሞ በሚኖሩን ዝግጅቶች የበለጠ እያጎላን ስለ ስራችሁም ሌሎችም ምስክርነት ሰጥተው የሚናገሩበትን እድል እንዲሁ የምንጠቅስ ነው የሚሆነው። እጅግ በጣም ደስ ብሎኛል ስለተገናኘን። አብርሃም መልካም የስራ ጊዜ ከዚህ በኋላ እንዲገጥምህም እመኛለሁኝ። እኔም እጅግ አመሰግናለሁ ስለጋብዛችሁኝ። እሺ በጣም ጥሩ። አብርሃም አሰፋ የጤና ፈርስትና የቴሌ ሕክምና መስራችና ባለቤት ነው። በዋናነት የዲጂታል 2030 ስትራቴጂን እንዲሁም ደግሞ የኢትዮጵያ ዲጂታል 25 ጉዞን የት ነበርን በምን መንገድ መጣን የሚለውን ሀሳቦች ያነሳን ቆይታ አድርገናል። እንዲሁም ደግሞ ይዘውት ስለመጡት የጤና ፈርስትና የቴሌ ሕክምና አገልግሎቶችም ከነሱ ጋር ቆይታ አድርገናል። አብራችሁን ስለነበራችሁ እናመሰግናለን። #ኢትዮጵያ የዛሬው አብቅቷል። ሰለሞን ጫላ ነበርኩኝ። መቅደስ አንዳርጌና መቤት ተበጀ ደግሞ በቴክኒክና በምስል በኩል አብረውን ነበሩ። ሳምንት በተለየ ጉዳይ እናገኛችኋለን። ጤና ይስጥልን። ፋና ወጊ ተቋማችን ከቴክኖሎጂ ጋር ገስግሶ የሞባይል ኔትወርክን በየቤቱ አድርሶ ከገጠር እስከ ከተማ በፈጣን ኔትወርክ አቆራኝተዋል። ሁሉም እኩል እንዲገለገል ሜዳና ፈረሱን አመቻችተዋል። አቅምን ባገናዘበ ዋጋ ጥቅሙ በፈለጉት ልክ ዘኔክሰስ ቅንጡ የዘመኑ ስልክ ከኢትዮ ቴሌኮም። ዘኔክሰስ ስልኮች በ4G ኔትወርክና ዋይፋይ ኢንተርኔት፣ ቴሌብርና ማህበራዊ ሚዲያዎችን እንደ ልብ ያስጠቅማሉ። 2000 ሜጋ አምፔር ባትሪ ስላላቸው ለረጅም ጊዜ ያገለግላሉ። በቴሌ ክላውድ ቋሚ ቦታ ፋይሎቹን በአስተማማኝ ሁኔታ መጠኑ እንደ ፍላጎቱ ከፍ ይላል። ከቴሌ ስቶሬጅ መጨመር ይቻላል። ኔክሰስ L127 በ2599 ብር ብቻ። ኔክሰስ L131 በ2000
2699 ብር። The Nexus L2028 ምቹ ኪፓድ ከተች ስክሪን ጋር በ2949 ብር። ስልኮቹን ሲገዙ ለ3 ተከታታይ ወራት የሚያገለግል 2 ጂቢ ኢንተርኔት በነፃ ይመረቅልዎታል። The Nexusን በዘመን ገበያ ይዘዙ አሊያም ከኢትዮ ቴሌኮም የአገልግሎት ማዕከላት ይግዙ። The Nexus የሞባይል አፓራትስ ከኢትዮ ቴሌኮም። እንደምናረፈዳችሁ ይህ የሻይ ሰዓት መረጃ ነው። የኤፍኤም አዲስ 97.1 አዘጋጆች አሰናድተውላችኋል። አብረን እንቆይ። በቅድሚያ ጠቃሚ ስልክ ቁጥሮችን እንንገራችሁ። በጤና ነክ ተቋማትና ጤና ተቋማት አገልግሎቶች አሰጣጥ ጋር በተያያዘ ማንኛውንም ቅሬታ ወይም ጥቆማዎች ሲኖሩት በ952 ነፃ የስልክ መስመር በመደበኛ የስራ ሰዓት በመደወል ማሳወቅ ትችላላችሁ። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ግብር ከፋዩ ከታክስ ኦዲት ውሳኔዎች ጋር በተያያዘ ቅሬታ ካለው በ775 ነፃ የስልክ መስመር በመጠቀም ቅሬታውንና ማንኛውንም ጥቆማዎቹን ማቅረብ የሚችል መሆኑን ገልጸዋል። የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን ህብረተሰቡም ማንኛውም የደንብ ማስከበር ባለስልጣን ደንብ አስከባሪ የሆነ ኦፊሰር የተቋሙን ሎጎ ያለበት ዩኒፎርም በመልበስ ደንብ የሚያስከብር መሆኑን በመገንዘብ ህብረተሰቡ ማንኛውም የሚያጠራጥር ጉዳይ ሲያጋጥመው በ9995 ነፃ የስልክ መስመርና በክፍለ ከተማና ወረዳ በሚገኝ መዋቅር የደንብ ጽሕፈት ቤት በአካል በመገኘት ጥቆማ መስጠት ይችላል ይላል። የሀገር ልጆች እየተከታተላችሁ የምትገኙት የሻይ ሰዓት መረጃችንን ነው። መረጃችን ቀጥሏል። አሁን ደግሞ ከምጥ ጋር በተያያዘ አጠር ያለች መረጃ አለን። ምጥ መጀመሩን እንዴት እናውቃለን? ይህ የብዙ እናቶች ጥያቄ ነው። ምጥ የሚጀምርበት ጊዜ ወይም ጀምሮ መሆኑን ላናውቅ እንችላለን። ነገር ግን ምጥ መጀመሩን የምናረጋግጥበት ራሱ የሆኑ ምልክቶች አሉት። ስለነሱ እናውራ። ጽንሱ ወደ ወገብ አጥንታችን ዘልቆ መግባት፣ የማህፀን ፈሳሽ መጨመር፣ ለመጀመሪያ ጊዜ ከማህፀን ንጹህ ወይም ደም የቀላቀለ ፈሳሽ መውጣት፣ የማህፀን በር መከፈት መጀመር፣ የእንሽርት ውሃ መፍሰስ እንደሆኑ የሕክምና ባለሙያዎች ይናገራሉ። እነዚህ ልንነግራችሁ የወደድነው መረጃዎች አንዲት ሴት መውለጃዋ በሚደርስበት ጊዜ ሊያጋጥማት የሚችሉትን ነገሮች ነው። በዚሁ ተያይዞ በምጥ ጊዜ ሊከሰቱ ስለሚችሉ ችግሮችም አብረን እናውራ። የእንሽርት ውሃ መፍሰስ፣ ነገር ግን ምጥ ያለመኖር፣ በምጥ ሰዓት የጽንስ አቀማመጥ ትክክል አለመሆን፣ ከወሊድ በፊት ከማህፀን ደም መፍሰስ፣ ምጥ ለረዥም ጊዜ ሲቆይ፣ ትኩሳት ሲጀምርና የእንሽርት ውሃ መጥፎ ጠረን ወይም መጥፎ ሽታ ሲኖረው፣ ሌላው ደግሞ የህፃኑ ህትብት ቀድሞ በማህፀን በኩል ሲታይ ናቸው። የነገርናችሁ ምልክቶች ካጋጠሙት በአስቸኳይ ወደ ሕክምና ቦታ መሄድ ይኖርቦታል። እናቶች በወሊድ ምክንያት ከሚያጋጥማቸው ሞት እንታደግ። ሕግን አለማወቅ ይቅርታ አያስገኝም የሚለውን የሕግ መርህ መነሻ በማድረግ ይጠቅማል ያልነውን መረጃ እንንገራችሁ። በተለያየ አጋጣሚ የማይንቀሳቀስ ንብረት በስጦታ አግኝተው ይሆናል። ይሁን እንጂ ስጦታ የሰጠው ግለሰብ ስጦታውን ከሰጠ በኋላ ቢደኸይ ወይም አቅም ቢያጣ እና የሰው እገዛ ቢያስፈልገው ስጦታ ውሉ ላይ ስለ መጦር ባይገለጽም ስጦታ ተቀባዩ የመጦር ግዴታ አለበት። ይህንን ግዴታውን ካልተወጣ ስጦታ ሰጪው ውል ይፍረስልኝ ብሎ መጠየቅ ይችላል በማለት የፍትሐ ብሔር ቁጥር 2458 እና 2464 ላይ ተደንግጓል። የሀገር ልጆች እየተከታተላችሁ የምትገኙት የሻይ ሰዓት መረጃችንን ነው። አሁን ደግሞ የቆዳ ውጤቶችን እንዴት እንደሚንከባከቡ እንንገራችሁ እስኪ። ከኪስ ቦርሳ እስከ ቀበቶ፣ ከካርድ መያዣ ቦርሳዎች እስከ ጉዞ ሻንጣዎች ድረስ ያሉ የቆዳ ውጤቶች በአግባቡ ከተያዙ ለረዥም ጊዜ ውበታቸው ሳይቀንስ የሚያገለግሉ ንብረቶች ናቸው። በነገራችን ላይ ቆዳ እንደ ወይን ነው። እየቆየ ሲሄድ ውበቱ የበለጠ እየጎላ ይሄዳል። በአግባቡ ከተያዘ ነው። ታዲያ የቆዳ ውጤቶች እንክብካቤ ዕለት ተዕለት ከምናደርገው ጥንቃቄ ይጀምራል።
ለምሳሌ በየዕለቱ የምንጠቀመውን ቦርሳ ብንወስድ ቆዳ በባህሪው የመለጠጥ ባህሪ ስላለው ከአቅሙ በላይ ዕቃ ልናሸክም አይገባም። ይህ ሲሆን ቆዳው ይለጠጥና ያለውን ተፈጥሯዊ ውበት ሊያጣብን ይችላል። የቆዳ ውጤቶች ረዥም ጊዜ ውበታቸውን ጠብቀው እንዲቆዩ ዕለት ተዕለት አቧራና የተለያዩ ቆሻሻዎች እንዳይጎዱት ማጽዳት ያስፈልጋል። ይህንን በምናደርግበት ጊዜ የምናጸዳበት ጨርቅ፣ ብሩሽ ለስላሳና ቆዳውን የማይጎዳ መሆኑን ልብ ማለት ይጠበቅብናል። ሌላው በየዕለቱ ማድረግ ያለብን ጥንቃቄ በቆዳ ቦርሳዎች ውስጥ የምናስቀምጣቸውን ዕቃዎች በጥንቃቄ መለየት ነው። ስለታማና መርዛማ የሆኑ ቆዳውን ሊጎዱ የሚችሉ ነገሮችን በቦርሳችን ከመያዝ መቆጠብ ይኖርብናል። አንዳንድ የቆዳ አይነቶች እርጥበታማና ዝናባማ አየርን መቋቋም አይችሉም። ስለዚህ ወቅቱ ዝናባማ በሚሆን ጊዜ ጥላ ይዘን መውጣታችንን መዘንጋት የለብንም። ይህም ቦርሳችን ወይም የቆዳ ውጤቱ በቀላሉ በእርጥበት እንዳይጎዳ ለመጠንቀቅ ይረዳናል። የሀገር ልጆች መረጃችንን ቀጥለናል። እንዴት መቀመጥ አለባቸው ለሚለው ደግሞ የተወሰኑ ሀሳቦችን እንካፈል። የቆዳ ውጤቶችን በማንጠቀምበትና በቤት ውስጥ በምናስቀምጥበት ጊዜ መደረግ